بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على نبينا محمد وعلى آله وصحبه أجمعين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما، وأرنا الحق حقا وارزقنا اتباعه، وأرنا الباطل باطلا وارزقنا اجتنابه، واجعلنا ممن يستمعون القول فيتبعون أحسنه، وأدخلنا في رحمتك في عبادك الصالحين. أما بعد، ود توتشي وندموتشي، السلام عليكم ورحمة الله وبركاته. እንኳን በሰላም መጣችሁ ወደ ፕሮግራማችን። የንያ የጀመርነው በፊት አንድ ክፍል ማለት ነው፣ ወይ ደግሞ ክፍል አንድ። አሁን ሁለተኛ ክፍል ነው የሚሆነው። ብዙ እህቶች ወንድማሞች እየጠየቃችሁ የአማርኛ የምትሉ የነበራችሁ ኢንሻአላህ ተዓላ በዚህ ፕሮግራም ልትገኙ ተስፋ አደርጋለሁ። ኢንሻአላህ ተዓላ እስኪ ሰላም አለይኩም ሁላችሁም ሰላም አለይኩም ብያለሁ። ትንሽ እንጠብቅ። ሁላችሁ በትግርኛ የምትገቡም አሁንም በአማርኛ እንኳን በሰላም መጣችሁ እያልኩ ባረከላሁ ፊኩም ጀዛኩሙላህ ኸይር። ሼር አድርጉት፣ ዩቲዩብም ግቡ እንሳረሳው ማለት ነው። በኋላ ደግሞ የፌስቡክም ራሱ ብዙ ጓደኛ ስለሞላ አሁን ግን ፎሎው ማድረግ እንደምትችሉ ተስተካክለዋል ማለት ነው። እና ባረከላሁ ፊኩም ጀዛኩሙላህ ኸይር። ያው በፊት ባለፈ ማለት ነው በንያ ጉዳይ ተነጋግረናል ማለት ነው። እሱ ደግሞ ሐዲስ عن رسول الله صلى الله عليه وسلم ትንሽ ለማስታወስ ሁሉ አነበዋለሁ። عن أمير المؤمنين أبي حفص عمر بن الخطاب رضي الله عنه قال سمعت رسول الله صلى الله عليه وسلم يقول إنما الأعمال بالنيات وإنما لكل امرئ ما نوى، فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله، ومن كانت هجرته لدنيا يصيبها أو امرأة ينكحها فهجرته إلى ما هاجر إليه. يسمى دمتو طرونو. وعليكم السلام ورحمة الله وبركاته. ሁላችሁ ድምጽ ጥሩ ነው። ዩቲዩብ የምትከታተሉም ራሱ በዚህ በፌስቡክ ሁሌ ላይቭ ይሄዳልና በኋላ ወደ ፌስቡክ ነው ማወርደው እና ገልጸናል ትንሽ በንያ ጉዳይ ማለት ነው፣ እንዴት አስፈላጊ እንደሆነ በአመላችን አላህ Subhanahu Wa Ta'ala መቅቡል ሊያደርግልን ከፈለግን እንዲቀበለን ስራዎቻችን ሁሉ በሙሉ የምናረገው ስራ ማለት ነው አላህ Subhanahu Wa Ta'ala እንዲቀበለው ግዴታ ንያ መኖር አለበት። ሁላችን እናውቃለን ንያ መኖር እንዳለብን፣ ግን እናስታውሳለን ወይስ አናስታውስን? ደግሞ ሁሌ እንትን የሆነ ነገር አፕዴት እንደምታረገው እንደሱ ያስፈልገናል። ምክንያቱም በላይፍ ሁሌ በሩጫ ስንኖር ማለት ነው በተለያየ ምክንያት አንድ ጊዜ ቀፍላ እንኖራለን። አላህ Subhanahu Wa Ta'ala ደግሞ እኛ በቀፍላ ማለት በቃ በሌላ በዚህ በዱንያ ዓለም ላይ ማለት ነው የምንሯጠው ሁላችን ለች ዱንያ ሁላችን በሰራም በልጅም በቤትም በመናምንም ሁሌ ዋና ሜኑ ያመጣን አላህ Subhanahu Wa Ta'ala እሱን ረሳዋለን። ምክንያቱም አላህ Subhanahu Wa Ta'ala ለእኛ የፈጠረን وما خلقت الجن والانس الا ليعبدون ብለናል። እና ዒባዳ ስለተፈጠረን ግዴታ ይህን ዒባዳ ደግሞ ንያ ያስፈልገዋል። አላህ Subhanahu Wa Ta'ala መቅቡል ሊያረጉ ስራችን ከፈለግን ማለት ነው። እና ይህን አመል ደግሞ ኢኽላስ ያስፈልገዋል። بفتنا وقد جاء في آيات كثيرة إخلاص الدين لله عز وجل، كما في قوله تعالى وما أمروا إلا ليعبدوا الله مخلصين له الدين. إن إخلاص دمو بتام أسفل لاقي نجرنو دمو قلال نجر አይደለም፣ ሁሉ ሰው አይደለም የሚሳካለት። إخلاص ማለት በጣም አንድ ነገር ምን ምሳሌ ወርቅ ራሱ ወርቅ ለማውጣት ሲያጸዱት እስከ ከመሬት ወጥቶ እንደገና በእሳት አልፎ በስንት ነገር በቃ ጸዳ ብሎ መጨረሻ ላይ
خالص ያጸዱታል ከቆሻሻ ነገር ከሁሉም ነገር ጸጥቶ ነው ወርቅ የሚሆነው ወይ አልማዝ የሚሆነው ወይ ጥሩ ነገር የሚሆነው የኛ አመል ደግሞ እንደሱ ነው ከብዙ ነገር ውስጣችን ከሪያ ለሰው ብሎ የሚደረግ በፊት እንዳልነው ማለት ነው አንድ ሰው ምን ጠይቅ ከሆነ ሐዘን ምን ሄድ ከሆነ ለማን ብለን ነው ምን ሄደው ለአላህ ብለን ነው ምን ሄደው ወይስ ደግሞ ሰው ሊልን አደረጉ ሄዱ ልንባል ነው የምናረገው ይሄ ምሳሌ ያመጣ ነው ማለት ነው ያ የኒያ ቫልዩ ነው የሚያሳይ ማለት ነው እና ኢኽላስ ማለት ደግሞ خالص لله سبحانه وتعالى ማለት የጸዳ ማለት ነው ከሁሉም ቆሻሻ ነገር ወይ ደግሞ ከሁሉም ለዱንያ ለሰው ምናምን ብሎ የምናረገው وما امروا الا ليعبدوا الله مخلصين له الدين الله سبحانه وتعالى ያዘዘን እኛ ኢኽላስ አድርገን ለዒባዳ لله سبحانه وتعالى وما امروا الا ليعبدوا الله مخلصين له الدين كلهم ነገር لله سبحانه وتعالى ማድረግ እንዳለብን ማለት يعني الدين يقع على نية الإخلاص وكما في قوله ألا لله الدين الخالص إن نية خالص سيهون مالتنا يسأدى سيهون ألا لله الدين الخالص وفي أحاديث كثيرة بيان إخلاص العمل لله عز وجل كقوله صلى الله عليه وسلم في حديث القدسي أنا أغنى الشركاء عن الشرك من عمل عملا أشرك فيه معي غيري تركته وشركه الله سبحانه وتعالى بحديث قدسي دم من بلوال إني ከኔ ጋር ሆኖ የሚሻረክ አልፈልግም ማለት ነው ምንድነው ማሻረክ ማለት ነው አሁን በአገራችን በአፍሪካ ሀገር በሙሉ አገራችን ብቻ እንዳይቆጡ እንዳያዝኑብን አገራችን ስንል ለምን ነው አገራችን ምን ምክንያቱም የአገራችን ህዝብ ደግሞ በተውሂድ መገኘት ስለምንፈልግ ነው እንጂ የአገራችን ህዝብ ማያቅ ስለሆነ ወይ ደንቆሮ ስለሆነ ወይ ምናምን ማለት አይደለም ብዙ ሰው እንደሱ ሊረዳው ይችላል ግን الأقربون أولى بالمعروف ብለዋል الله سبحانه وتعالى رسول الله عليه وسلم ደግሞ መጀመሪያ دعوة ለማድረግ ሲታዘዝ ማለት ነው ነቢ ሆኖ وأنذر عشيرتك الأقربين ተባለ አሁን ያንተ ቅርቦች ሆኑ ለነሱ አስጠንቅቃቸው በዚህ ሃይማኖት በዚህ ዲኑ ምንድነው ሐላሉን ሐራምን ንገራቸው አንዱ ወንድም ጠይቆኝ ነበር በዛ በኮሜንቱ ስቲል እኔ ምን እንደማርግ አላቅም በቀኝ ነው የምትጠጪ ወይ እቺ ትልቅ ሳብጀክት ሆናለች በግራ ነው የምትጠጪ ይያሉ የሚጠይቁ ማለት ነው እኔ በቀኝ ነው የምጠጣ ግን ለእናንተ ካሜራ ስለተገለበጠ በግራ ነው የምታያችሁ እና አደራባካችሁ አድርሱልኝ እና መቼ እንደምንጨርሽ ይሄን ቶፒክ አላቀም በየጊዜው ይጠይቀዋል ሱብሃንአላህ እምነት የላችሁ ማለት ነው በአንድ ሰው ሙእሚን ሆኖ ሙስሊም ሆኖ ያወቀ እንዴት ብሎ በግራ ይጠጣል ሱብሃንአላህ anyway ይሄን ሊታወቅልም ፈልጋለሁ ምክንያቱም ለሰው ሹብሃ እንዳይሆነው ማለት ነው ሌላ ውስጥ ገብቼ ሐሳቡ ተበተብንብኝ እና የት ነበርን አላህ Subhanahu Wa Ta'ala አው በአገራችን ያለ ምንለው ሁሌ ለየኛ ሰዎች ስለሆኑ የኛ ህዝብ ስለሆነ እሱም ራሱ ከሽርክ ወደ አቂዳ ሲገባልን እኛ መደሰታለን ለምን ቤተሰባችን ናቸው ወንድማማችን የራስ ህዝብ ማለት ነው እና ለሁሉም ሙስሊም ነው መድረስ ያለበት ግን እንደዚህ በአገራችን ያለ ስለ አቀረብናቸው ስለምንወዳቸው እነሱም በአቂዳ ትክክል ሊሆኑ ስለምንፈልጋቸው ነው እና ሽርክ ወደዛ ሳብጀክቱ ሳንገባ የኒያ ስንጨርስ ወደ አልዓቂዳ ኢማን እንቀጥላለን ኢንሻአላህ እና አላህ Subhanahu Wa Ta'ala ምንድነው انا اغنى الشركاء እኔ ከነዚህ ሁሉ ሽርካ ወይ ደግሞ ابشر اختي بارك الله فيكم الله ብለዋል انا اغنى الشركاء عن الشرك እኔ ከሽርክ የሚያረጉት ከሚያሻርኩኝ ከዛ እኔ በቃ ሀብታም ነኝ አላህ Subhanahu Wa Ta'ala اغنى الشركاء عن الشرك من عمل عند سو عند سرا سيسرا ማለት ነው عمل اشرك فيه معي ከኔ ጋር ሌላ ሰው ካደረገ ማለት ነው አንድ ስራ ሲሰራ ማለት ነው فيه معي غيري تركته وشركه ብለው አላህ Subhanahu Wa Ta'ala የሐዲስ ቁድሲ ነው ምን ማለት ነው አንድ ሰው ለሊላሂ ተዓላ ብሎ የማይሰራ ከሆነ
ለአላህ ብሎ የማያርግ ከሆነ ምሳሌ ንበል ሰደቃ ሲያወጣ ማለት ነው። አሁን ስንት ሀብታም አለ በአገራችን፣ ስንት ሀብታሞች አሉ ማሻአላህ ሀብት ማአት ያላቸው እና እነዚህ ዘካ ለማውጣት ግዴታቸው ነው አይደል? ግዴታ ነው እንትን የለውም ማለት እንደዚህ ዘካት ስላወጡ ማሻአላህ ማለትም አያስፈልግንም። ለምን መሰላችሁ? ግዴታ አላህ ዋጅብ አድርገዋል። አንድ ከአርካን الاسلام ዘካት አንድ መውጣት እንዳለባቸው ማለት ነው። ከሀብቱ የተወሰነ ፐርሰንት 2.5 ማለት ነው ምንድነው ጥሬ ገንዘብ በሌላ ደግሞ ሌላ አህካም አለው ማለት ነው። የዘካት የራሱ የቻለ አህካም አለው እና እነዚህ ለማውጣት ግዴታቸው ነው። እና አሁን ይሄ ሰውዬ ዘካት አውጥቼ ብሎ እንትን ማድረግ የለበትም። ግን አንዳንድ ጊዜ ሰደቃ ኤክስትራ የሚያወጣ ሰደቃ የሚሰጥ ከሆነ ለማን ብሎ ነው? አሁን ይሄ ሀብታም እገለ እንደዚህ እኮ አወጣ፣ እንደዚህ እኮ ለምስኪኑ ለቤት ትምህርቱ እኮ እንደዚህ አወጣ፣ እንደሱ የሚባሉ አሉ። እንደሱ ቢዝነስ የሚያረጉ ስማቸው ብቻ ሊጠራ ብለው ይሰጣሉ። ይሄ ለአላህ ብሎ አድርጎ ማለት ነው አይደለም። የአላህ Subhanahu Wa Ta'ala ይሄ ለኔ ከኔ ጋር ያሻረከው ያለው ሰው ነው ማለት ነው። ወይ ስምህ ሊጠራለህ ወይ ማሻአላህ እንዴት ነው አያችሁ ሰላቱ ሲሰግድ እኮ በቃ መስጊድ ሲገባ በጣም ሰላቱ አሳምሮ ሲሰግድ ማለት ነው። ለማን ሰው ስለሚያዩ ስለሚያውቅ ማለት ይሄ ኢኽላስ የለውም። ይሄ ሽርክ የተጋባበት ማለት ነው። ስለዚህ አላህ ደግሞ ብለው ይሄን ስራ አንተና ለምታሻርከው ይሁንልህ ለኔ አይደለም ማለት አላህ Subhanahu Wa Ta'ala አልቀበለው። አላህ Subhanahu Wa Ta'ala غني عن عبادتنا الله كلኛ የኛ ዒባዳ የምናረገው ለአላህ አንድም እቺ ምታክል አትጨምርለትም አትቀንስለትም። ለኛ ለራሳችን ብለን ነው ያ ዒባዳ የምናረገው ማለት ነው። ولذلك الله سبحانه وتعالى انا اغنى الشركاء عن الشرك من عمل عملا اشرك فيه معي غيري تركته وشركه. وفي لفظ اخر ليلا لفظ حديث دم من يلال فانا منه بريء وهو للذي أشرك. إني كذي سو يهن عمل ميارجو لليلا سو بلو لليلا نية بلو ميارجو كسوجا إني بريء نين بلو الله سبحانه وتعالى بريء نين بريء مالت كسو من تنيلنيم ناس أنا الله سبحانه وتعالى بلو مالتنا كالله من تطبق أو نجر أنا جنيم مالتنا الله إنيا سن جزاو بتككل منجد الله سبحانه وتعالى لنيا دمو جنة ياسجبانال አጅሪ ይሰጠናል አፉ ይሰጠናል ብዙ ነገር ማለት ነው። እኛ ምን ተጠብቀው ከአላህ ደግሞ ያ አላህ እንዲቀፍርልን ማለት ነው። ስለዚህ የኛ ግዴታ ስናርቅ አላህ ደግሞ በራሱ የነገረን እናንተ ግዴታችሁ ስታረጉ እኔ ደግሞ ለእናንተ ግዴታ ማረጉ አለ ብለዋል። ስለዚህ ይሄን ሊሆንልን ደግሞ አመላችን ነፃ ከሽርክና ከሪያ መሆን አለበት ማለት ነው። وفي لفظ آخر فأنا منه بريء وهو للذي أشرك يسرى مسراو يسرى لشرك يادرجو سويهن من يهن لا نجر يهن لسنوم يهن بلا. وهذا يدل على أن العمل لابد أن يكون خالصا لله حتى يكون مقبولا ولا يؤجر عليه العبد. فمن عمل عملا ودخل في ذلك العمل نية غير الله جل جلاله بذلك العمل فإنه عمل باطل لقوله سبحانه وتعالى في الحديث القدسي من عمل عملا أشرك فيه معي غيري تركته وشركه. وقوله وهو الذي أشرك. وقوله صلى الله عليه وسلم إنما الأعمال بالنيات وإنما لكل امرئ ما نوى. ويحتمل أن يكون المراد بذلك العمل الذي يكون في أصل العبادة أو في أثناء العبادة أو غير نيته بعد العبادة. ويحتمل أيضا أن يكون العبادة في بعضها لله وفي بعضها لغير الله. ولتحقيق هذا المقام قال العلماء إن العمل إذا خالطه نية فاسدة يعني رياء أو سمعة فإنه يبطل ويكون ذلك في قسمين. أهون نملس هلا يهان بمنو مدنو حديث قدسي اندالة مالتنو قطلوا دم مني لنا مالتنو رسول الله عليه وسلم إنما الأعمال بالنيات وإنما لكل امرئ ما نوى. ሁሉም ሰው በኒያው ያደረገው በኒያው የተጠበቀ በኒያው የተጠበቀ ብቻ ነው የሚሳካለት እንጂ ሌላ የማያገኘው ስራ እድሜው ሙሉ 50 ዓመት 60 ዓመት 40 ዓመት 30 ዓመት ያለ ንያ ሲሰራ ማለት ነው ያ አመሉ ኪሳራ በኪሳራ ሆኖ ነው የሚያገኘው እና በጣም አደገኛ ነው።
ካላሰብንበት በጣም አደገኛ ነገር ነው ይሄን ነገር ግዴታ ሁሌ ንያ ምንድነው ንያችን ብለን ማሰብ አለብን በሁሉም ህይወታችን ምንድነው ዙሪያ የምናረገው በላይፋችን ይሁን በስራችን ይሁን ለሰው ምንረዳ ከሆነ በተለያየ ከዝ ምንገባበት ለምንድነው ንያ እና ሰው ደግሞ ንያው ለአላህ Subhanahu Wa Ta'ala ሲሆን አላህ Subhanahu Wa Ta'ala ደግሞ በብዙ ነገር ያሳካለት ማለት ነው ቀጥሎ ምን ይለናል ويحتمل أن يكون المراد بذلك العمل أهون يهن عمل دمو من البات يهن عبادة يسوع عبادة مالتنا تككل كال هونه مالتنا بمندنو تككل كال هونه كالنو بسراو سيسرا مالتنا وي بساعاتو راسو ساعاتو عفوا عندي በሰዓቱ ማለት ነው በስራው ሲሰራ በመጀመሪያ ሊሆን ይችላል በመሃል ሊሆን ይችላል ከጨረሰው በኋላ ሊሆን ይችላል እና ይህን ንያ يحتمل أن يكون المراد بذلك العمل الذي يكون في أصل العبادة بعبادة ميارجو مالتنا ወይ በውስጥ ዒባዳ ወይ በመጀመሪያ ወይ በመጨረሻ ሊሆን ይችላል ይሄ ሽርክ የሚገባበት ማለት ነው ወይ ደግሞ ንያው የሚበላሽበት ማለት ነው في بعضها ወይ ደግሞ አንድ ዒባዳ ግማሹ ለአላህ ብሎ ሊሆን ይችላል ግማሹ ደግሞ ሽርክ ይገባበታል ስለዚህ እስከ ስንት አደገኛ እንደሚሆን ነው የሚያሳየን ማለት ነው ሰላም አለይኩም ሁላችሁ እንኳን በሰላም መጣችሁ አዲስ የገባችሁ عليكم السلام ورحمة الله وبركاته እናታችን አላህ ይስጥልኝ ባረከላህ አማርኛስ እንዴት ነው ያስከዳል ደህና ነው እስካሁን ድረስ ማሻአላህ من ما شاء الله اللهم سيهن በአካል ለሴቶች ብቻ አሪጊው አላህ ይጨምርልሽ እሺ የኔ ወንድም ሂጃብ ነው ውበት የምትለው ምንድነው ማሻአላህ ለሴቶች ብቻ እሺ ወንዶች አትግቡ ለሴቶች ብቻ ይሁን እሺ ወንዶች ለምን አይሰሙም ምንድነው ችግሩ علم ከሴት መስማት የለባቸው ወንዶች እነሱ አልተቃወሙም ወንድሞቼ እየሰሙናቸው ባረከላሁ ፊኩም አንቺ ደግሞ ወይ አንተ ደግሞ የምትለው ደግሞ አንዳንዴ እኮ ይሄ ኮሜንት አለማንበብ ነው የሚሻለው ወላሂ እሺ እኔ በፊት እንዳልኳችሁ ኮሜንት ሳላነብ ፎከስ አድርጌ እንትኑ ነው የምሆነው ማለት ነው ይሄ አንዳንድ የሰይጣንም ወስዋስ ያስገባልሃል በመሃል እና ነስአላህ ሰላማ አላህ ይቀበለም ለሁሉም ነገር انما الاعمال بالنيات እህቴ ይሄን አመል ራሱ ይሄ ዳዕዋ ለላህ Subhanahu Wa Ta'ala ንያ ለላህ መግባት አለበት ማለት ነው ለምን الرسول صلى الله عليه وسلم ብለዋል በልቁ عني ولو አያ በልቁ ያለ እናንተ ወንዶች በልቁ عني አያ አላለ ለሁሉ ሰው ነው ወንድም ሴትም ለሁሉም ሰው ዳዕዋ አድርጉ ነው የተባለ አሁን ይሄ ትምህርት ነው አይደል ማትማቲክ ቢሆን ወይ ደግሞ ጂኦግራፊ ቢሆን አንድም ወጥቶ ለሴቶች ብቻ ሚል አይገኝም ነበር ወይ አንዱ አዘፈን ስትዘፍን ሄዶ ለሰው ለሷ ለምን ዘፈን ትዘፍናለሽ አይል ሱብሃንአላህ በዳዕዋ ግን ለምንድነው ሁሉ ሰው እንትን የሚያወጣ ምንድነው የሚባል በትግርኛ ቀርን ነው የሚባል በአማርኛ ደግሞ ምንድነው የሚባል እስኪ እርዱኝ በቃሉ ቀርን ማለት ይሄ በእንትኑ ያለ እንደዚህ የሚወጣ የበግ ወይ ደግሞ የበሬ ቀርኒ ሁሉም ቀርኒ ነው በአረብኛም ቀርን ነው የሚባል ባረከላሁ ፊኩም ምንድነው በአማርኛ anyway ሁሉም ሰው እንትን ይኖረዋል እና انما الاعمال بالنيات ስለሆነ ይሄ ዋና ንያችን ለምንድነው የምናረገው ያለነው ማሰብ ያለብን ويحتمل ان يكون المراد እንዳልነው ያ ስራው ደግሞ በመሃል ሊሆን ይችላል ወይ በውስጥ ሊሆን ይችላል ወይ ግማሹ ሊሆን ይችላል بعضها لغير الله ማለት ወይ ደግሞ ግማሹ ሌላ ሰው ወይ ደግሞ ለሽርክ ሊገባበት ይችላል ማለት ነው ቀርን ምን እንደሆነ አትነግሩኝም ኦኬ
إن العمل إذا خالطه نية فاسدة أكاكر نو ميبال أكاكر قرني أكاكر والله أكاكر قند ويدما قند نو قند بتككل قند نو የሚመስለኝ قند ሁሉም قند ይኖራል በዚህ ጉዳይ ሲነሳ ማለት ነው إن العمل إذا خالطته نية فاسدة أهون بأند سرا ማለት ነው ሲደረግ ንያው ፋሲድ የሆነ ትክክል ያልሆነ ንያ ከተግባባ ማለት ነው ከሱ ጋር عمله باطل يهونال معناته إذا خلطه نية فاسدة يعني رياء أو سمعة فإنه يبطل ويكون ذلك على قسمين برقت بزي قداي يمتع بتقرنيا قلت سنة برقن عندك أنا بأمارنيام يسفل لقنيا يهونال معناته بياسبال له لمن عندك زي يقبون دسو يتناقروناتشو المهم القسم الأول مجمرة كفال من دنو أن ينشئ العبادة للخلق يعني أهون أي عبادة ومالتنا لسول سيارجو سيمتع مثالي على من دخل في الصلاة مثلا لا لإرادة الصلاة لكن يريد أن يراه فلان فهذه الصلاة باطلة وهو مشرك كما جاء في الحديث من صلى يرائي فقد أشرك ومن صام يرائي فقد أشرك ومن تصدق يرائي فقد أشرك رسول الله عليه وسلم يهرمو أسكمت أول مالتنا عند سو صلاة مسجد سيجمر مالتنا لا صلاة بلو لله بلو سايهون سو سجاجينو يسجدال ليبال كهونه صلاته باطلنو مشركنو ميهونو حديث دنجر مالتنا من صلى يرائي لا رؤيا ويدمو لا يتايلين ويدمو يولين بلو ميسجد كهونه يهن صلاته لا الله بلو سلال سجد إخلاص يلوم من دالنو مالتنا الله سبحانه وتعالى دمو ليني بلو ما يرجو ሁሉ ሰላቱ ለሚያሻርከው ነው የሚሆነው አለ እና يوم القيامه ሲመጣ ደግሞ አንተ ይህን ሰርቼ ዘካት አውጥቼ ሶላት ሰግጄ ሐጅ ሂጄ ምናምን ብሎ ያቀርባል ማለት ነው ለማን ብለህ ነው ያደረከው ይባላል አላህ Subhanahu Wa Ta'ala ይጠይቀው አላህ ያውቃል لكن ይህን ጥያቄ መልስ እንደፈተና አለ ለምን በኒ አደም ካዳም ስለሆነ ይክዳል يوم القيامه ራሱ ይህን ሁሉ መጥፎ ነገር አድርጎ አላደረኩም ይላል አላልኩም አላደረኩም ይላል ስለዚህ አላህ Subhanahu Wa Ta'ala ሁሉ ዶክመንት ተደርጓል ይጠየቃል ማለት ነው እና እኔ የአላህ ጌታዬ ላንተ ብዬ ነው የሰገድኩ ላንተ ብዬ ነው ዘካት ያወጣሁ ላንተ ብዬ ይላል ማለት ነው አላህ Subhanahu Wa Ta'ala ከذبت ይለዋል አንተ ውሸታም ነህ ለኔ ብለህ አልሰገድኩም ለኔ ብለህ አልቀራህም ለኔ ብለህ አላደረከውም ብሎ ሁሉ ይወረውርለታል ከምትጠብቃቸው ለነዚህ ያደረክላቸው ከነሱ حسنه وسد ይባላል ማለት ነው እና نسأل الله السلامه ለምንድነው በጣም አደገኛ ነው ያልኩት እኛ እድሜያችን ሙሉ ለሊላህ ብለን ያደረግን እስኪ ይሄ በስራ በኒያ ነው እስኪ አስቡ እነዚህ ሰዎች ተለያየ አገራችን ምን ያሉ ቀብር ሂደው ለሰው እርዱን የሚሉ ሽርክ የሚያረጉ ሼክ ፉላን የሚሉ እነዚህስ ምን ያረጋሉ ማለት ነው እነዚህኮ ብዙ ከነዚህ ሰዎች ከእስልምና የወጡ ናቸው ግን ስታዩዋቸው ለብሰው ወደ ሰላቱል ጁምዓ ይሄዳሉ ልብሳቸው የሙስሊም ይመስላል ግን የሉም እዛ በሽርክ ላይ እዛ ገብተው አንድ ሰው ብዙ ሰው ራሱ የሚገርመኝ ነው ዳዕዋ እንዳያርጋቸው ይፈራል ባካችሁ እንደሱ ማለት ሰው በሽርክ ከተናገርን እኮ አገራችን ላይ እኮ ህዝባችን አይፈልግም ይላሉ ያ ሱብሃንአላህ እኔ በጣም ይገርመኛል እንዴ እኛ እኮ ተውሂድ የምንናገር ከሆነ እኮ ግዴታ የሽርክ መናገር አለብን ለምንድን ነው ማንናገረው ይቆጣሉ ይሄ በዚህ ዱንያ መቆጣት ይሻላል ወይስ የውም القيامه ጀሃነም መግባት ነው የሚሻለው አንድ ሰው እኮ ሽርክ ምን እንደሆነ ካወቀው ግዴታ ነው የሚሆነው ለሌላ ሰው ቤተሰቡም ይሁን ጎረቤትም ይሁን ምን ይሁን ማንንም ይሁን ማስታወቅ እንዳለብን እኛም እንጠየቅበታለን ያወቀ ካላሳወቀ ለሌላ ሰው እሱም ይጠየቅበታል ለምን አላህ Subhanahu Wa Ta'ala በበኒ እስራኤል ጊዜ አንድ ዒባዳ የሚያርግ ማለት ምንድነው አላህ የሚገዛ ቀንና ማታ ዚክር የሚያርግ በዒባዳው የሚገኝ ሰውየው ነበር እና አላህ Subhanahu Wa Ta'ala አንድ ከተማ ላይ ያጠፋት ፈለገ እና መላእክታ ምን አሉ መሰላችሁ መላእክታ ያ አላህ ያ ረብ እዛ አንድ ከተማው እኮ በከተማው አፎን ምን አለ አንድ ዒባዳ ላንተ ብሎ የሚገዛ ቀንና ማታ አለ አሉት መላእክቶች ለአላህ Subhanahu Wa Ta'ala
በሱ ጀምሩ አላህ ብለዋቸዋል ለምን እሱ አምር بالمعروف والنهي عن المنكر ስላላደረገ ለሰዎች ተው የተሳሳችሁ ናቸው ይሄ ትክክል አይደለም ይሄን ስራ እኮ አላህ ይወደውም ቀብር ሄዳችሁ ለነዚህ ለሟቾች የምትጠይቁ حرام ነው እነዚህ ቀብር ያሉ እኮ ለራሳቸው ድጋፍ ያስፈልጋቸዋል እነሱ ራሱ ሰደቃ ያስፈልጋቸዋል ለነሱ ዱዓ ማድረግ ያስፈልጋቸዋል በእነሱ ስም ራሱ ሰደቃ ጃሪያ ብታወጡላቸው ይበልጣል አንድ ጥሩ የነበረ ሰውዬ ደሪህ አደረግነው ይላሉ ለምን ነው ደሪህ ያደረጋችሁ ስትሉ በቃ ጥሩ ሰው ነበርና እኛ ሄደን እዛ እየዘየርን ለሱ ዱዓ አድርግልን ለአላህ ይሄ በጣም አላህ የሚጠላው ነው አላህ Subhanahu Wa Ta'ala ደግሞ ብለናል በቁርአን إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء الله سبحانه وتعالى ሁሉም አይነት ኃጢያት ዘንብ ማዕሲያ አፉ ይላል ኢላ ሽርክ ግን መግፊራ የለው ስለዚህ አንድ ሙስሊም ይያለ ሙእሚን ይያለ እየሰገደ እየጾመ ረመዳን በየአመቱ ሙሽሪክ ከሆነ ዋጋ የለው ነይም በጣም አደገኛ ነው ይሄ ደግሞ በስራችን ሽርክ የሚገባ ራሱ ሁላችን ጥንቃቄ ያስፈልገናል ማለት ነው ስለዚህ ሽርኩ አላህ Subhanahu Wa Ta'ala من صلى يرائي فقد اشرك ለሰው ብሎ የሚሰግድ ከሆነ ሙሽሪክ ነው ማለት ነው فقد اشرك ومن صام يرائي ለሰው ብሎ ጾም የሚጾም ራሱ ጾመኛ ሊባል እገሌኮ ማሻአላህ ሐሙስና ሰኞ ይጾማል እኔ ሐሙስና ሰኞ እየጾምኩ ነኝ ያለ ደግሞ አናውንስ ያረጋል ምክንያቱም ስፔሻሊ ናፊላ ከሆነ ረመዳን ግዴታ ነው ሁሉ ሰው ያቃል ሁላችን መታወቅ አለበት ማለት ነው ምክንያቱም የማይደበቅ ሸዒራ ነው እስልምና የሚገርማቸው ሁሉ ሸዓኢር الاسلام እስልምና ተደብቆ ሊኖር አይችልም አንድ ሃይማኖት ዓለማዊ መሆኑን የሚያሳየን እስከ يوم القيامه ሃይማኖት የሚሆን የሚያሳየን አንድ ዒባዳ ተደብቆ ማድረግ አይቻልም ከሶላት ጀምሮ እስከ ዘካት እስከ ሲያም ይሁን ሁሉ ማለት ነው ግን አንዳንዱ ተደብቆ ማድረግ ደግሞ ሰደቃ ተደብቆ ማድረግ አላህ ሰው ሳያየው ለራሱ አላህ ብቻ የሚያውቀው ስራ መሰራት ይቻላል ሐሙስና ሰኞ የሚጾም ከሆነ ደግሞ ለሰው መናገር አይስፈልገው ምክንያቱም ጾመኛ እንዳይባል ዑለማ ትላልቆች ዑለማ ሱብሃንአላህ ይፈሩ ነበር ስንት ዒባዳ ያደረጉ እኛ ምን ዒባዳ እናረጋለን والله ምንም አናረግም ራሱ الامام مالك ነው መሰለኝ ካስተዋስኩት ትክክል ሲሰግድ ማለት ነው በመሬቱ ላይ እንደዚህ መንዲል ነው የሚባል ጨርቅ ያስቀምጠዋል ለምን ሰጋጅ እንዳይባል ግንባሩ ላይ ምልክት እንዳይወጣ አሁን ስንት ሰው አለው በግንባሩ ላይ ሰጋጅ እንደሆነ ሊወጣለት ሰው በቃ አያችሁ ማሻአላህ ሱኮ ምልክት አለው ይባላል ምልክት ቢኖረው እኮ አላህ ነው የሚያውቀው ለምን እንደሚሰግድ እንዳለ አንድ ሶላቱ ደግሞ ከመጥፎ ነገር ይከለክለዋል ወይስ አይከለክለውም ጸባዩስ እንደ ሶላቱ ነው ወይስ አንዱ እንዳለን ማለት ነው በአገራችን ላይ በፍርድ ቤቱ ማአት ሰው ኩፍያ አድርጎ ሲገኝ ችግር እንዳለ ትልቅ በሃይማኖታችን ትልቅ ፍርድ ቤት አይከድም ማለት አይደለም ግን እኛ ራስ በራስ ራሱ በሃይማኖቱ ብዙ ችግር መፍታት አልቻልንም ማለት ነው ስለዚህ ያ ሽርኩ ለሶላቱና ለጾሙ አይፈቀድም فقد اشرك ومن تصدق يرائي فقد اشرك صدقه مراسو لسو بلوم صدقه የሚያወጣ ከሆነ فقد اشرك شرك ነው ማለት ነው ስለዚህ يعني حين انشا الصلاه الواحده انشاها يرائي والا فان انشا المسلم عبادته جميعا على الرياء هذا غير متصور وانما يقع الرياء ربما في بعض عبادات المسلم اما في اولها او في اثناءها ማለት በሙሉ ዒባዳው ለሰው ብሎ ማይረጎ ቢሆንም በመሃል ወይ ደግሞ በጫፍ ወይ ደግሞ በመጨረሻ ግን ሊገባበት ይችላል ስለዚህ አላህ ይጠብቀን አሁን ምሳሌ አንድ ቦታ መስጊድ ሆነ ወይ ሌላ አንድ ቦታ ሆነ ሰው እንደዚህ ምንድነው የሚባል ያ ጀማዓ መስኪን አንዳልና ብርን ሰበስብ ብሎ ይጠይቁሃል እንደሱ ሲጠይቁ አንዳንድ ሰው አውጥቶ እንዳይባል ፈርቶ ይተዋል ይሄ ራሱ አይፈቀድም ለሰው ብሎ ማድረግ የለብንም ለሰው ብለው መተው የለብንም ሁሉ ምንተውም ለአላህ ብለን ብናረግም ለአላህ ብለን መሆን አለበት ምክንያቱም አውጥቶ እንዳይባል ብሎ ለሰው ከፈራ ራሱ ያ ሽርክ ነው ስለዚህ
بمحل يهون الشلال كلهم لا يهون. أو أما الرياء التام في جميع الأعمال فإن هذا لا يتصور من مسلم وإنما يكون من الكفار والمنافقين كما قال جل وعلا في وصفهم. أهون بمولو سراوغن لنفاق لسو ويدمو لشرك بلو ميارغو كهونغن يهي بمسلم لي ما يتأبك نقرنو ما يهون نقرنو بلونو من ناسبو جن بمنافقوچنا بمشركوچ جن يكسكال مالتنا. الله سبحانه وتعالى من بلاوات بسورة النساء يراؤون الناس ولا يذكرون الله إلا قليلا. النزي مشركوش النزي منافقوش مالتنا لسو بلو يارقالو عندنا دمو ولا يذكرون الله إلا قليلا. الله سبحانه وتعالى بزو يستوسط بهوتاتشو الله يستوسط. الله ما استوس مال الدمو إنيا بيتشا سبحان الله الحمد لله منا من سايهون يهبت يغيراس الجنة نو سبحان الله الحمد لله ولا إله إلا الله والله أكبر ولا حول ولا قوة إلا بالله. اللي ما استوى سالبن يجنة غيراس نو اندزي متكلبت عند أتكلت من دم متكلبت بزي الدنيا فري الله يدلم يجنة فري دمو سبحان ذكر نو سبحان الله الحمد لله لا إله إلا الله النزي هنا جن ذكر سيبال كزا يتلقنو بهواتاتشن الله سبحانه وتعالى اسكسنت درسنو إنيا actually منارغو بهواتاتشن بتكبراتشن بلايفاتشن سنناغر سنتنيا سننسا بهول هواتاتشن الله ما استوس مالت ببزو نغر نو ميغبا مالتنا بلباتشن الله سبحانه وتعالى كጭንቅላታችን ማይወጣ ከሆነ አኺራ ሁሌም እናስተውስ ከሆነ አላህ ምን ያረገኛል ምንል ከሆነ ግዴታ ይሄን አላህ Subhanahu Wa Ta'ala ሪያ እንዳይሆንበት ለሩያ እንዳይሆን ለሰው እንዳይሆን የሚፈራ ሰው ነው የሚሆነው ማለት ነው። يراؤون الناس ولا يذكرون الله إلا قليلا. እነዚህ ሙናፊቆች እነዚህ ካፊሮች ግን አላህ ብዙ አያስታውሱትም በህይወታቸው አያስታውሱትም። አላህ Subhanahu Wa Ta'ala ኤግዚስት አያረግም በህይወታቸው። ለምን ኢማን ያለው ሰው ራሱ እንደ ፋራ ነው የሚቆጥሩት ማለት ነው። አላህ Subhanahu Wa Ta'ala በሱረት አልበቀራ ራሱ ሲነግረን ማለት ነው بعد እንትኑ ማለት ነው ان الذين كفروا رجم انتن سنقرن ان الذين كفروا سواء عليهم انذرتهم ام لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى ابصارهم غشاوة ولهم عذاب عظيم. ودتاج سنهد من لنا واذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء ألا إنهم هم السفهاء ولكن لا يعلمون. እነዚህ ኢማኖኞች ኢማን በውስጣቸው እነዚህ ሙናፊቆች እነዚህ ሙሽሪኮች እመኑ ሲባሉ ራሱ ምንድነው ምን ያረግልናል እኛ እምነት ምን ያረግልናል? እነዚህ ሱፋሃ ማለት እነዚህ ማይረቡ ሰዎች እኮ ነው እምነት እኮ ለነዚህ ማይረቡ ሰዎች ነው ብለው የሚወስዱት ሰዎች አሉ። ኢማን በአላህ Subhanahu Wa Ta'ala ኢማን ትልቅ ነገር እነሱ ግን ያሳንሱታል። አላህ Subhanahu Wa Ta'ala ግን ምን ይላል? እነሱ ናቸው አላ ኢንهم هم السفهاء ولكن لا يعلمون። እነሱ ናቸው ሱፋሃ እነሱ ነው ማይረቡ እነሱ ነው አላህ የማያምኑ ሰዎች እነሱ ናቸው። ግን ሐቂቃው ወይ ደግሞ ምን እንደሚያርጉ እንዳሉ ግን የውመል ቂያማ ተውባ ካላደረጉ ካላመኑ ያ የስራቸው ውጤት ያገኙታል ማለት ነው። وقوله في وصف الكفار رئاء الناس فإذا ابتدأ العبد الصلاة أو الصيام أو الصدقة أو غير ذلك من العبادات بنية أراد بها غير الله فهذه العبادة تكون باطلة لأنه نوى بالعمل غير وجه الله عز وجل. أهون إن أنت ሁላችን ከቀን ከጧት ጀምረን እስከምተኛ ስንሰራ ምን ብለን ነው የምናስብ? እስኪ አስቡ። ምሳሌ አንድ ሰው የሥራ ሄዶ ቤቱ ሲመለስ ጊፍት ይዞ ከመጣ ምሳሌ ለሚስቱ ይሄን ያለው ምንድነው? እንዳትጨቀጭቀኝ ምስቴ ነው ወይስ ያረጋልን ሊባል ነው ወይስ والله እኔ ይሄን ስራ ለአላህ ብዬ አረጋዋለሁ ምስቴ ብትደሰት እኮ አላህ Subhanahu Wa Ta'ala ይደሰታል ብሎ ሲያስብ ማለት ነው የት ነው አጅር የሚያገኘው? አላህ Subhanahu Wa Ta'ala ራሱ በረካ ያርግለታል በትዳሩ ራሱ። ሚስቱ ደግሞ እንደሱ ተዘጋጅታ ስትጠብቀው ምግብ ሰርታ ምን አረጋ ልጆች አስተኝታ ጥሩ ሆና ቆንጆ ሆና ስትጠብቀው ለሊላህ Subhanahu Wa Ta'ala ብላ ዒባዳ ነው ያ ራሱ ዒባዳ ነው።
ለምን ለአላህ ሪዳ ሊያረግላት ባሏ የሚወደው ነገር ታዛዥ ሆና ለባሏ እሱ የማይወደው ነገር እየተወች ይሄን አታረገ ካላት እልህ ሳይዛት እኔ እኮ እንዳንተ ነው አንተ ብለህኝ እኮ አልተውም ብላ ቀንድ ሳታወጣለት ቀንድ ነው ያለው ስንት ሴቶችና ቀንድ አለኝ አለን በዚህ ዘመን አላህ ይድረስላቸው ወንዶች መቼም ለአላህ ብላ የምትፈራ ከሆነ ነው ቀንዷ የምትሰብረው እንጂ አላህ የማትፈራ ከሆነ በጣም አስቸጋሪ ነው የሚሆነው ምክንያቱም ሁላችን ለሰው ብለን ኑሮ መተው አለብን ስፔሻሊ ደግሞ በሐበሻ ባህላችን በባህል ነው ብዙ ጊዜ የምንሄደው ማለት ነው እንጂ በዲን በእስልምና ብንሄደው በጣም ሰላም ነው የሰላም መንፈስ ነው የምታገኘው ምክንያቱም የፈለገ ሰው ይናገር የፈለገ ይበል አላህ Subhanahu Wa Ta'ala ሪዳ ካደረግልህ ምንም የምትሆነ ነገር የለም እኛ ግን ሁሉ ጊዜ ለሰው ልብስ የምንለብሰው ራሱ ለሰው ብለን ነው የምንለብሰው ህይወታችን በሙሉ የራሳችን ለኛ የሚመቸንና ለኛ ዲናችን የሚለን ሳይሆን ሰው ምን ይለናል እንደዚህ ካደረኩ ሰው ምን ይለኛል በህይወት እኮ ሰውና መጀመሪያ የምናስበው ሱብሃንአላህ የሚገርማችሁ ሰው አጋጣሚ በመሬት ሲወድቅ ራሱ ወደኩ ወይኔ አመመኝ ምን ተሰበረ ሳይል ገና ቀና ብሎ ሰው ነው የሚፈልግ ሰው አየኝ ወይስ አላየኝ ምን ያርግልናል ሰው አየን አላየን አንድ ሰው እኮ እግሩ ሊሰበር ይችላል እጁ ሊሰበር ይችላል ያ ነው አይደለም የሚያስብበት ሰው አየኝ እንደወደኩ ብሎ ነው የሚያስበው እና ይሄን ሁሉ ውስጣችን እንደውም አንድ ሙእሚን ሆነ አንድ ሙስሊም ሆነ ሱብሃንአላህ ሁሉም ነገር በፊት እንዳልነው ማለት ነው ኸይር ነው ጥሩ ቢያገኝ ለሱ ኸይር ነው የሚያስብለት አላህ Subhanahu Wa Ta'ala አጅር ነው የሚቆጥርለት ንያው ጥሩ ከሆነ ማለት ነው እና እኛ መልመድ ያለብን እኛ ለሰው ብለን መኖር የለብንም ለአላህ Subhanahu Wa Ta'ala የሚወደው ለምን ላይፋችን ተሳክቶ በዚህ ዱንያ ወደ አኺራ ይዘነው ለመሄድ ነው መሞከር ያለብን والله አላህ ይጠብቀን በሁሉ ስራ የምናደርገው በእድሜያችን በሙሉ ስንት ስራ ጥሩ አላህ ተቀበለው እንደሆነ አናቀም ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ والله የነዚህ ሰሃባዎች ህይወት ስናይኮ እኛ የት ነው የምንገባ ብለን ነው የምናስበው እኛ መግቢያ እንደሌለን ነው የምናቀው እነዚህ ሰሃባዎች በሙሉ እንዳሉ ማለት ነው ዑመር ኢብኑ ኸጣብ አንዳቸው ከ10 ሰዎች ጀና እንደሚገቡ እንደተነገሩ ናቸው ከነሱ ትገባላችሁ ብሎ አላህ Subhanahu Wa Ta'ala already በዚህ ዱንያ ያሉት ተነገሩ ከዚህ የሚበልጥ ነገር አለ ተነገሩ ግን እንዲሁም ግን ዑመር ኢብኑ ኸጣብ መሪ ያገር መሪ ሆኖ ማለት ነው يعني ዑመር ሲባል በጣም የሱ ፐርሰናሊቲ እኔ በጣም ሁሉ ሰሃባዎች ይወደዳሉ ግን እኔ ዑመር ደግሞ በጣም ነው የምወደው ለምን በጣም ሐቅ ይወድ ነበር አልፋሩቅ ይባላል አልፋሩቅ ሐቅ ነገር ነው የሚወደው ለማንም አይፈራ ጀግና ነበር ከመጀመሪያው ጀምሮ ማለት ነው እስልምና ከገባ ደግሞ እንዲሁም ጨመረበት ውበቱና ጀግንናው ሁሉም ጨመረበት ሱብሃንአላህ الرسول صلى الله عليه وسلم دعاء سيارق اللهم يعني اعز الاسلام باحد العمرين بلوان عمرو بن هشام وعمر بن الخطاب ان عمرو بن هشام على سلمن ابو الحكم يبال ማለት ነው الله ሲመርጠው ግን عمر بن الخطاب سبحان الله እሱ ሳይቀር ብቻ عمر بن الخطاب ብዙ ነገር ሐሳብ ሲያመጣ الله سبحانه وتعالى በቁርአን ያወርደዋል እና ምን ይላል عمر بن الخطاب እኔ ያለ عمر بن الخطاب በአላህ ፍራቻ እስከ ስንት እንደነበረው በምንድነው ይሄ ምንድነው የሚባል ፊቱ ወይ ደግሞ ጉንጭ ነው ምን ይባል ወይ ምን ይሄን እንደዚህ የእንባ እንደዚህ ምልክት ነበረው ማለት ነው ሁሌ አልቃሽ ስለነበረ አላህ ይፈራል ብቻው ሆኖ ስለሚያለቅስ እንደዚህ እንደ ምልክት እንደ ውሃ እንደሚሄድበት እንትን እንደሱ እንደዚህ ሱዳናዎች እንደሚቀዱት ሳይሆን በቃ በእንባ ምልክት ነበረበት በጣም ይፈራ ነበር አላህ Subhanahu Wa Ta'ala ምንድነው የሚያረጋኝ አላህ Subhanahu Wa Ta'ala ከፍራቻው ተነስቶ በሻም አንድ ፈረስ ታንቅፈው እንደዚህ ምንድነው ታንቅፈው ምንድነው የሚባል እንደዚህ መሬቱ ሳይስተካከልበት በዛ ምክንያት ወድቆ ቢሰበር አላህ ይጠይቀኛል ይያለ ነበር አላህ ይጠይቀኛል ምክንያቱም መሪ ነበር ሐላፊ ነው
የሀገር መሪ ነበረ። ሁላችን ደግሞ እኮ መሪ ነን። ወንድ በቤቱ መሪ ነው፣ ሚስት በቤቷ መሪ ናት፣ በልጆቿ መሪ ናት። ሁሉ ኃላፊነት አለ። ኩልኩም ራዒን ወኩልኩም መስኡልን ዐን ረዕየቲህ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። እና ራዒ ስለነበረ ዑመር ብን ኸጣብ እንደዚህ እየፈራ ነበር። እንደገና ደግሞ ምን ይላል? እኔ ይላል ጀነት ግባ ተብዬ አንድ እግሬ ጀነት ብትገባ ገና አንድ እግሬ ገና ሳይገባ ከቀረ አላምንም አለ። በሙሉ ሁለቱ እግሮቼ ጀነት ላይ ካልገባ አላምንም እያለ ነበር። ይህ የተነገረ እኮ ነው። ዑመር ብን ኸጣብ ማለት ሁለተኛ ኸሊፋ ሆኖ በዘመኑ የነበረ ዓድል ያኒ ዓደልታ አንድ ጊዜ እንደዚህ ከሌላ ቦታ ከሻም የመጡ ማለት ነው የታለ አሚር አልሙእሚኒን ተባለ ማለት ነው። እና እዛ ባህር ዛፍ ላይ ታች ሆኖ ተኝቶ ዑመር ብን ኸጣብ እንቅልፍ ወስዶት መሪ እኮ ነው። ባዲጋርድ የለ ምን የለ ሱብሃንአላህ። እና ይሄ የመጣ ከሻም የነዚህ ፋርስ የነዚህ ንጉሳዎች ምናምን አይቶ ገርሞታል። ይሄን የእናንተ መሪ ነው አሉ። ሱብሃንአላህ አለ ማለት ነው። ይሄ عدل حكمت فعدلت فنمت قرير العين له أنتكو بعدالة بحق أصل جزه حكمت جزه فعدلت عدل سلا دركت بس لمنا ويمت بعدالة سلا درك إن الزيبوت هذه قرير العين عرفه تنيتها له እንጂ መሪ ሆኖ ማን ነው እንኳን እዛ ባህር ዛፍ ታች በሮሙ ላይ እዛ ስንት ባዲጋርድ ተደርጎላቸው ራሱ አይተኙ። ለምን? እነሱ በአድል ስለማይገዙ ህዝብ። ያሁኑ መሪ ያሉት የበፊትም ያለፉት ስንት አይተኙ። ኖርማል እንቅልፍ የሚተኙ እኔ አይመስለኝም። ለምን? ስንት ጠላ ያላቸው ያ ስንት ሰው ይዘልማሉ። ስልጣን ላይ እኛ ስናያቸው ማሻአላህ ጥሩ ለብሰው ምናምን ብናያቸው ውስጣቸው ግን አላህ ነው የሚያውቀው። ለምን? ዑለማ ምን ይላሉ? እኛ ያለነው እንትን ቅሳነት ምንድነው መንፈሳችን መረጋጋት እነዚህ ኡመራ ቢያውቁ አሉ እነዚህ አሚሮች እነዚህ መሪዎች ቢያውቁ ለዛ ራሱ ጦርነት ያርጉልን ነበር ሊወስዱት ይላሉ። ለምን? ኢማኑ ራሱ ወላሂ ስንት እንዴት ጥሩ መንፈስ ይሰጣል ኢማኑ ራሱ ማለት ነው። በአላህ Subhanahu Wa Ta'ala ተወክል ማድረግ እና እንደዚህ እስከዚህ ድረስ የነሱ ሐሳባዎች ማለት ነው በስራቸው አላህ ይቀበለን ወይስ አይቀበለንም ብለው ይፈሩ ነበር። እኛ ስንት ነው እኛ እርግጠኛ ሆነን የምንሄደው? በቃ ያኮ ይሰግዳል ጺሙ ማሻአላህ አያችሁ ምናምን ይባላል። አናቀም ያ ስራው አላህ ተቀብለዋል አናቀም። ሶላታችን የምንሰግደው በየቀኑ የአንድ ቀን የምንሰግደው አንድ ረካዓ አላህ ተቀብለው ይሆን የማይሆን አናቀም። ሁላችን እንሰግዳለን እንላለን። በሶላታችን ላይ ግን ስንት ኢኽላስ ነው ከሱ ጋር እንደዚህ የተደባለቀ ስንት ኢኽላስ ነው የገባ ስንት ኹሹዕ ነው ያደረግነው። ወላሂ አላህ አፉ ይበለን። እኛ እየሰገድን ነው በዱንያ ላይ የምናስበው ፕላን የምናወጣው ይሄን አረጋለሁ ነው ከራሴ ጀምሮ አላህ ይቀበለን። አላህ በረህመቱ ብቻ ያየን። አላህ በረህመቱ ካልተቀበለን ምንም መግቢያ ያለንም። ይሄ ስላችሁ ደግሞ ተስፋ ለማስቆረጥ አይደለም። ምክንያቱም እስልምና ተስፋ አትቆርጡ ነው ያለ ዓለም። ግን ይሄ ማወቅ ያለብን ምንድነው ልንጠነቀቅ ያስፈልገናል። ይሄን ስራ ማድረግ እስኪ ሊላሂ ተዓላ ያ ረብ ተቀበለኝ ጌታዬ ላንተ ብዬ ነው ማን አለኝ እኔ ላንተ ብዬ ነው ያ አላህ ጌታዬ ይሄ አመሌ ኺሳራ አታርግልኝ ዱንያና አኺራ ኺሳራ አታርግልኝ ብለን ሁሌ መለመን አለብን። አላህ ደግሞ ይሰማናል። እኔ استودعك የኔ ስራ በሙሉ ያ ረቢ አንተ ጋር አስቀምጬዋለሁ። እኔ ሸሃዳዬ አንተ ጋር አስቀምጬዋለሁ መልስልኝ በሚያስፈልገኝ ሰዓት ሸሃዳ አስፈልገው ሰዓት አላህ መልስልኝ ብለን ሁሌ መለመን አለብን በምንሰራው ስራ። ምክንያቱም እርግጠኛ መሆን የለብንም። እርግጠኛ መሆን በጣም አደገኛ ነው። አንድ ሰው እኔ የሚገርመኝ አሁን ስንት ሰዎች አሉ ኡመት መሐመድ መቼም እንደምታውቁ ረሱል ሰለላሁ ዐለይሂ ወሰለም እንዳለ እስከ 72 ግሩፕ ወይ ደግሞ አህዛብ ተከፈላላችሁ ብለው እና አሁን እንኳን ከዛም በዝተናል ልንሆን እንችላለን። እና አንዳንዱ ምን ይላሉ እኛ ከሁሉም ሰው
እኛንን ጀነት የምንገባ ብሎ የሚናገሩ ሰዎች አሉ እስከ ስንት እርግጠኛ ሆኖ ነው እነሱ ምን ያውቃሉ ኻቲማቸው ምን ያውቃሉ እኛ ሁሌ ማድረግ ያለብን የሌላ ሰው ራሱ መግባት የለብንም እንኳን ደበ ሙእሚኖች ሚሉ እንኳን ላኢላሃ ኢላላህ በሚሉ በማይሉ ሰዎች ራሱ እኛ ለነሱ ሂዳያ መመኘትና ሐቁን ማስታወቅ እንጂ እርግጠኛ መሆን የለብንም አንድ ሒጃብ ስላደረገች አንድ ኒቃብ ስላደረገች እሷ ጀነት ትገባለች ሌላ ሒጃብ ያላደረገች ሙእሚን ደግሞ ጀነት አትገባ ማለት አይደለም ምክንያቱ አናቀም የሱ አህስኑል ኻቲማ እንዴት እንደሚሆነው ረሱል ሰለላሁ ዐለይሂ ወሰለም እንደነገረን አንድ ሴት ትሰግድ ነበር ትጾም ነበር ምንም ብዙ ነገር ታረግ ነበር ግን የሷ ጎረቤት የሷ ሰው ግን በጣም በምላሷ በጣም ችግር ትፈጥርላቸው ነበር አዛ ታረግ ነበር ረሱል ሰለላሁ ዐለይሂ ወሰለም ብለዋል እቺ ጀሃነም ትገባለች ብለዋል እና ብዙ ጊዜ በመስገድ ብቻ አይደለም ዋና የምናረገው ንያ መኖር አለበት ደሞ ከሌላ ሰው ደሞ ተግባራችን ጥሩ መሆን አለበት ምክንያቱ በምንድነው ሐቁ በአላህና በውልቀው ከሆነ አላህ አፉ ይላል ግን ከሰው ጋር ሐሚየት ምሳሌ ሐሚየት የምናረገው ሰው ምናነሳበት ሰው ምናናስ ምንድነው ማሳነስ በዚህ በዘር ምንከፋፈለው ያለን በዚህ ሰዓት ሁላችን እናቃለን አገራችን እንዴት ነው በሃይማኖት በዘር በመናምን ሰይጣን እየፈለገ በህዝቡ ገብቶ ወላሂ ሰይጣን ራሱ ምንም ስራ አቆመዋል ለምን ህዝቡ እየሰራ ነው የሰይጣን ስራ ህዝቡ እየሰራ ነው ራሱ ህዝቡ አንዱን ሲያነሳ በመጥፎ ነገር ማለት ነው በሐቅ መናገር አለብን ግዴታ ነው ግን ከገደቡ ደግሞ ማለፍ ያለብን አላህ Subhanahu Wa Ta'ala ምክንያቱ ችግር ሲመጣ ለሁሉ ሰው ነው ችግር የሚሆነው ቀጥሎ ምን ይለናል ሪአ الناس ማለት ነው فإذا ابتدأ العبد الصلاة أو الصيام أو الصدقة لصلاة سيسجد ወይ ሰደቃ ሲያረግ ለሰው ብሎ ከሆነ الله سبحانه وتعالى ይህን عمل باطل ይባላል باطل ማለት መቅቡል አይደለም وعليكم السلام ورحمة الله وبركاته ትክክል متروز ትክክል والله صحيح እና الله በሐቅ መንገድ አሁንም ፊትናው ስለበዛ እንደ ረሱል ሰለላሁ ዐለይሂ ወሰለም እንዳለን ማለት ነው ይቅርታ እንግዲህ አማርኛ የምትናገሩ ወንድሞቼ እህቶቼ በአገራችን ላይ በረሱል ሰለላሁ ዐለይሂ ወሰለም እሳቸው ነው የሚባል በትግርኛም እሳቸው ነው የሚሉት በፊትም ነገሬ ነበር እኔ ረሱል ሰለላሁ ዐለይሂ ወሰለም እንደዚህ ብዬ መናገር ለረሱል ዓለም አክበር አይደለም ምክንያቱ ረሱል ሰለላሁ ዐለይሂ ወሰለም በአረብኛ የሚናገሩ በዛ እንደሱ ነው የሚጠራ እሳቸው አይባልም በአረብኛ የለም እና በአገራችን ግን እሳቸው እንደዚህ ብለዋል ይላሉ ማለት ከክብር ከፍቅር የተነሳ ነው ግን እንደዚህ ማለት ረሱል ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል ማለት ደግሞ ክብር ለረሱል ሰለላሁ ዐለይሂ ወሰለም መቀነስ አይደለም ይሄን ላስታውሳችሁ ፈልጋለሁ የልምድ ጉዳይ ነው ምክንያቱ እኔ ከመጀመሪያ በስደት ላይ ስለኖርኩት አላቆም ይሄ እንደዚህ ምላሴም ስላለመደው ለሰው ለናንተ እንደዚህ ስለለመዳችሁ ብዬ በፊትም ተናግሬያለሁ መጀመር አልችልም ምክንያቱም መቀጠል ስለማልችል ማለት ነው ግዴታ ደግሞ የለውም በእስልምና ረሱል ሰለላሁ ዐለይሂ ወሰለም ነብዩላህ ሙሐመድ ረሱል ሰለላሁ ዐለይሂ ወሰለም አላህ ሲጠራው ራሱ ነብዩላህ እኛ ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ነው ያ ትልቅ ክብር ነው እኛ ስሙ ተነስቶ ዝም ማለት የለብንም ሁሌ ሰለላሁ ዐለይሂ ወሰለም ማለት አለብን ረሱል ሰለላሁ ዐለይሂ ወሰለም ብለዋል ስሜ ተጠርቶ ሰላት የማያረግልኝ በኺል ነው ብለዋል በኺል ነው ስስታም ነው እና ያ ነው ለረሱል ሰለላሁ ዐለይሂ ወሰለም ክብር ማለት ሰለላሁ ዐለይሂ ወሰለም እና الاول القسم الثاني ይሄ ሁለተኛ قسم ነው የመጀመሪያ قسم እንደገለጽነው ማለት ነው በዒባዳው በመሃል ወይ በመጨረሻ ሲገባ ማለት ነው ባጥል ይሆናል القسم الاولى عفوا القسم الثاني ان يحدث تغيير النيه في اثناء العباده وهذا له احوال اهو የመጀመሪያ ተናገርነው ማለት ነው ዒባዳው በሲጀመር او اما الرياء التام አይሆንም ማለት ነው وانما يكون من الكفار وقوله في وصف الكفار እንደገለጽነው
إن هلتنيا دمو فإذا ابتدأ العبد الصلاة أو الصيام أو الصدقة أو غير ذلك من العباد بنية أراد بها غير الله فهذه العبادة باطلة. يعني مجمرة قسم مالتنو كل متقلن لا الله بلوم كلا درجوا عملوا بمولون دالة باطل هنا. هلتنيا أن يحدث تغيير النية يه النية دمو أهم بمحل سمتا أثناء العبادة وهذا له أحوال تلاقي كذا له مالتنا أهون صلاة جبال مالتنا بصلاة لي الأولى أن يبطل نيته الأصلية ويجعل العبادة لهذا المخلوق مثالي أهون صلاة سجبال لله بلو جمرو نبر مجمريا جن بمحل كيرو لسوء أدرجوا مالتنا فهذا حكمه كالأول من العبادة فسدت لأنه أبطل نيتها وجعلها للمخلوق كأن ينوي في أثناء الصلاة أن الصلاة هذه لفلان فتبطل الصلاة يه حكمه عندما جمر يوم مالتنا بمولو باطل عندهونه أهونم راسو صلاة سيقبال لله بلو جمرو أسبو نبر بمهل قل لسو سلا درقو حكمه باطل نو صلاة مقبول عيد الله يه عندنا مالتنا ولتنيا أن يزيد في الصلاة لأجل رؤية أحد الناس يعني يراه أحد طلبة العلم أو والده أو كبير القوم أو إمام المسجد فبدلا أن يسبح 3 تسبيحات أطال في الركوع مثاله أهون بتشاونو سيسجد عند سو مالتنا بيتو لي ما يوم الله بتشانو ميايو إن انديت عينة السجاجد نو بيسجدو راسو ياكوال أهون سو فيت لي سيسجد دمو انديت نو بيسجدو أهون بيتو لي تولو فتن بلو ميسجد كهونه مالتنا سو سيايجن صلاتو ياسر الزموال مثاله ركوع سي ورد مالتنا بتشاو هنا هلته سبحان الله ميلو كونه ليلا سو سيايوجن ياسر الزموال سبحان ربي العظيم ولا لا عفوا دعاء الى المنامن يرزمان لمن ما شاء الله يهنكو اسغاغدو بتام دس يلال ليبال مالتنا لفلان أهون فبدل أن يسبح 3 تسبيحات أطال في الركوع والركوع عبادة لله أهون ركوع سجود تسبيح كل من نارجو لله سبحانه وتعالى بفقة من نارجو أهون سورة الفاتحة قرآن سنك أرى راسو الله سبحانه وتعالى بلونان أسبلاتشو قروت مكنياتو الله سبحانه وتعالى عند سو الحمد لله رب العالمين بلوس كقراسي سجد مالتنا تنش كوقويه الله سبحانه وتعالى ملس يسطوال يقتلوال إن شاء الله بليلة بسورة الفاتحة نقول سؤالا جن يهن أسجاجد ميارك هون سو مالتنا فأطال لسو بلو مياسر الزموك هنا جن مقبول أيضا لما فأطال على خلاف عادته لأجل الرؤية هذا الرأي فهذا العمل الزائد الذي نوى المخلوق يبطل لأنه نيته لغير الله إنما الأعمال بالنيات لمن يهنسرا الله يقبلون لمن لسو بلوس لا أدرج معه لكن أصل العمل صالح لأن هذه النية ما عرضت لأصل العمل وإنما عرضت لزيادة في بعده ويكون في زيادة فيه لأجل الخلق مشركا الشرك الأصغر وهو الرياء والعياذ بالله أهم يسجد صلاته بملو سايهون ميفرسو مالتنا إتشي لسو بلو مياسر الزمات مالتنا إتشي نوريا أمتهونه سلازي يا يتجمربت جيزة ساعات لسو بلو ميارغو يا مقبلا يهون شرك رياء يهون مالتنا شرك أصغر نو تنش شرك يبالال تلك شرك على مالتنا يهب إيمان أركان الإيمان نقل سؤالا سوستنيا دمو أن يعرض له حب الثناء وحب الذكر بعد تمام العبادة كما لو عمل العبادة لله صلى لله أو حفظ القرآن لله أو صام النوافل لله جل جلاله مخلصا وبعد ذلك رأى من يثني عليه فسره ذلك ورغب في المزيد في داخله فهذا لا يحرم أصل العمل لأنه نواه لله ولم يكن في أثنائه فيكون شركا أهون يهدم ما وقعتين طرونه عند سو لله بلو يسجدال لله بلو يقرال لله بلو كلهم ነገር ያረጋል ማለት ነው በኋላ ሱብሃንአላህ ሰው ደግሞ የሚያረጋው ማሻአላህ እገለኮ ሶላቱ በጣም ደስ ይላል ወይ ደግሞ እከለ እንደዚህ ብሎ ሲናገር ኢባዳ እኮ ጨረሰ ማለት ነው ስራው እኮ ጨረሰ እንደሱ ካለ ችግር የለውም ለምን
ለምን ከመጀመሪያ እስከ መጨረሻ ለሊላህ ብለው አድርገዋል ግን አላህ Subhanahu Wa Ta'ala ደግሞ ሰው በሱ ثنا ማለት ማሻአላህ አለህ ጥሩ ሰላት ይሰግዳል ማሻአላህ እገሌኮ ሁሌ መስጊድ ይገኛል ምናምን እንደዚህ ጥሩ ነገር መናገር ማለት ነው እኛ ደግሞ አንድ ሙእሚን እንደሱ ከሆነ እንመሰክርለታል ሲሞት ራሱኮ ጀናኢዝ ሲሄድ 3 ሰው ወይ 4 ሰው ወይ ምናምን ከመሰከሩለት ሙእሚን እንደነበረ ጥሩ ሰው እንደነበረ ከመሰከሩለት በጣም በቂ ነው እና ይሄ ሰምቶ ማለት ነው ምሳሌ ጥሩ ዒልም እንዳለው ሰው ከተናገረ በሱ ማለት ነው ሲሰማ ደስ አለው ማሻአላህ እገለኮ እንደዚህ ነው ሲባል አሰረሁ ደስታው ውስጡ ገባ ማለት ነው ይሄ አመሉ አይፈርስም ለምን ኢባዳው ከጨረሰ ስለሆነ ይሄ ምልክት ራሱ የአላህ ሪዳ ሊሆን ይችላል ማለት ነው ስለዚህ ካለቀ ቢደሰት ችግር የለም ማለት ነው ይላል وتلك من الى العلماء ماتوا ارايت الرجل يعمل العمل من الخير ويحمده الناس مثالي بمحل تግርኛ ይገባል ወይ ሌላ ቋንቋ ይገባል ይቅርታ ምሳሌ ሰደቃ አውጥቶ ማሻአላህ አያችሁኮ እገለኮ መስጊድ ሰራ ለሊላህ ብሎኮ እንትን ሰደቃ አወጣ ምናምን ብሎ ሲነገር ማለት ነው ያ አላህ Subhanahu Wa Ta'ala የወደደለት ሰው ከሆነ يعني تلك عاجل بشرة المؤمن يعني يا مؤمن بشرى الله سبحانه وتعالى بشرى سيبشروا مالتنا يسو ملكت ጥሩ ملكت مالتنا ግን መጀመሪያው لله سبحانه وتعالى نية منور አለበት ማለት ነው ስለዚህ تلك عاجل بشرى المؤمن فهو لم يقصد في العمل الذي عمله أن يثني عليه الناس ምክንያቱ ለሰው ብሎ አይደለም የሚያረገው ከመጀመሪያው አሳሱ ለአላህ ብሎ ብቻ የሚያረገው ስለሆነ በኋላ ሰው ተደስቶ ከተናገረ እሰየ ለምን አላህ እንደወደደለት ነው የሚያሳይ ማለት ነው አይጠላም ግን ዋናው ሰው ለሊላህ ብቻ መሆን ማድረግ አለበት ማለት ነው አንተ ሌላ ሰው ምሳሌ ስራ ለህ ይሆነ መኪና አለ አሁን ወደ ቤትህ ትሄዳለህ እና አጋጣሚ ላይ መንገድ ላይ ታገኛለህ ሰው እና እስኪ ለሊላህ ብዬ ይሄን ሰው ይልውሰደው እዛ መንገድ ላይ ወይ አጠገብህ ሊኖር ይችላል ወይ ደግሞ ትንሽ ካንተ ጋር አቅብሎ ሊሆን ይችላል እስኪ ለሊላህ ብዬ ልውሰደው ብለህ ለሊላህ ብቻ ብለህ ብትወስደው ይሄን ሰው ደግሞ ከስንት አመት ወይ በሌላ ጊዜ ይሄኮ ማሻአላህ እንደዚህ ኸይረኛ ሰው እንደዚህ የሚያርግ ሰው ነው ብሎ ቢናገር ችግር የለም ለምን አንተ ለሊላህ ብለህ ስላደረከው ማለት ነው አመልህ ይናገርልሃል አላህ Subhanahu Wa Ta'ala የጥሩ ሰው የሚያረጉ በሊላህ ብሎ የሚያረጉ ደግሞ አላህ አያጠፋለትም እና ይሄን በሁሉ ስራችን መግባት እንዳለበት ማለት ነው الاول እንዳልነው ማለት ነው اعمال يجب الا يريد بها او الا يعرض لقلبه فيها ثواب الدنيا اصلا وهذه اكثر العبادات واكثر الاعمال الشرعيه አሁን መጀመሪያ ይሄን አመል መሆን ያለበት ማለት ነው ምንድነው اعمال يجب الا يريد بها ولا او لا او ولا والا يعرض لقلبه فيها ثواب الدنيا اصلا ማለት በሙሉ ስራው ለሊላህ ብሎ ለአኺራ ብሎ ብቻ ማሰብ እንዳለበት ስራ አለ ማለት ነው وهذه اكثر العبادات واكثر الاعمال الشرعيه አብዛኛው ስራ ማለት ነው ምናረገው እኛ እንደዚህ አይነት ነው ለሊላህ ብሎ መደረግ እንዳለበት ለአኺራ ማስቀመጥ እንዳለብን በሙሉ ስራ ኢባዳታችን ማለት ነው ብናስብ ማለት ነው ሶላት እንዳለ ጾም እንዳለ ሐጅ ዚክር ቁርአን የምንቀራው መስጊድ ሄደን የምንሰግደው በሙሉ ማለት ብዙ ስራ የምንሰራው ለአላህ ብሎ ካልተደረገ በጣም ኪሳራ ነው የሚሆነው ማለት ነው አመሉ በሙሉ እንዳለ ባጥል ነው የሚሆነው الثاني عبادات حد عليها الشارع بذكر ثوابها في الدنيا مثل صلة الرحم حد عليها الشارع بذكر ثواب الدنيا فقال صلى الله عليه وسلم من سره أن يبسط له في رزقه أو ينسأ له في أثره فليصل رحمه أهون يهن سرا دمو الله سبحانه وتعالى رسول الله عليه وسلم ينقرن الدنيا آخرة أجر من نقبابت سرا مالتنا السودمو من دنو صلة الأرحام የኛ ቤተሰብ ስለተል አርሃም ታቃላችሁ ቤተሰብ ማለት ነው ወንድሞቻችን እህቶቻችን ዘመዳችን በሙሉ እንዳለ ስለተል አርሃም ይባል እነዚህ ወስል ምናረጋቸው በዚህ በአኺራ ዘመን የበዛ የቤተሰብና
የስለተል አርሐም ቀጥዕ መላየት የበዛበት ጊዜ ነው ያለን። አላህ አፉ ይበለን። ሁላችን በማንም ቤት አሁን ስለተል ረሕም ያልተቆረጠ ቤት የለም፣ ከቤቴ ጀምሮ ማለት ነው። ስለተል አርሐም ብዙ የተቆረጠ ነው ያለው። አላህ አፉ ይበለን። እኛ ደግሞ ስለተል አርሐም ከተቆረጠ ራሱ ስራችን ራሱ አላህ አይቀበሉም። እና ምን ይለናል ይሄ አላህ ረሱል ሰለላሁ ዐለይሂ ወሰለም መን ሰረሁ አን يبسط الله في رزقه ርዝቅ ሊበዛላችን ከፈለግን ስለተል አርሐም ማድረግ አለብን። አው ينسأ له في أثره فليصل رحمه ይሄ ጥሩ ነገር ሊያገኝ ከፈለገ ወይ በጥሩ ሊስታወስ ከፈለገ ቤተሰቡ ዘመድ አዝማዱ ይድረሳቸው። መደረስ ማለት ነው በቴሌፎን ነው፣ በመሰጅ ነው፣ በመሄድ ነው፣ በምን ነው፣ በተለያየ መንገድ ቤተሰብ መድረስ መቻል አለብን ማለት ነው። فحد على صلة الرحم بذكر ثواب الدنيا وهو النسء في الأثر والبسط في الرزق أو كقوله في الجهاد ምሳሌ ይህን የስለተ ረሕም ማለት ነው በርዝቅና በተለያየ አጅር እንደምናገኝበት አዱንያ ላይ ገና ይታያል። አሁን ራሱ በርዝቅ ችግር ያለብን ራስ በራስ እየተፋጃን ያለን ራሱ ያ ስለሆነ ነው። ወላጅ ልጅ ለወላጁ ብር ሳያድርግ ሲቀር ማለት ነው። ስንት ወላጅ አለ፣ ስንት ልጅ አለ ለወላጁ እንኳን እንደ ሊደርሳቸው የሚሳደብ አለ፣ የሚማታ አለ፣ በክፉ አይን የሚያያቸው አለ። አባቱና እናቱ አላህ አፉ ይበለን። ወላሂ ያለፈ በዚህ ሶሻል ሚዲያ የመጣ ብዙ ነገር ነው የምትሰማ፣ ብዙ ነገር የምታይ። በግብጽ ላይ ያየሁት ማለት ነው። ወላሂ ያሳዝናል። ትላልቆች አባትና እናት ልጆቻቸው ሲመቷቸው ለምን ቤት ስላላቸው ቤት ወጣችሁ ሽጡልን ብለው ማለት ነው። ገና ሳይሞቱ በህይወት ያሉት በህይወት ሊወርሷቸው ስለፈለጉ እና ሱብሃንአላህ እየደወላችሁ ነው ግን ይቅርታ በርግጥ በአማርኛ አልተቀበልንም በዚህ ጉዳይ በዚህ ኬዝ ከሆነ እስኪ ልስማ። ሰላም አለይኩም ሰላም አለይኩም ሄሎ ሰላም አለይኩም ኦኬ አይመልስም። ምናልባት በዚህ ጉዳይ ልጠይቅ ብለው እንዳይሆን አልহামዱሊላህ ለምንድነው አላህ ክርስቲያንና አይሁድ ሊገደሉ የሚፈልገው ሱራ ማን ነው? መርሃዊ ፍቃዱ ተፍሲሩ ገብተህ ማንበብ ትችላለህ። አሁን በዛ ኬስ ስለማንናገር እኛ የምናገረው ያለን አሁን በኒያ ነው። በኒያ ጥያቄ ካለ ችግር የለም። ለምንድን ነው አሁን የሚገደለው ያለ ሙስሊም አይደለም? በየትም ዓለም ያየኸው ያለ እስከ አንተ ንገረኝ። ለምንድን ነው ሙስሊም የሚገደለው ያለ? መልስ ብትሰጠኝ እኔም መልስ ሰጠህ ነበር። ሙስሊም አይደለም በሁሉም ዓለም ያለ ስንት ችግር የሚወርደው ያለ ሱብሃንአላህ። እንደ ሙስሊም የሚገደል አለ በዚህ ዘመናችን አሁን በዚህ ሰዓታችን በሁሉም ቦታ። ነስአላህ ሰላም አላህ ሰብር ይስጠው ለሁሉም ሰው። መግደል ብቻ ሳይሆን በሁሉም ነገር ሙስሊሙ ዓለም ለሱ እንደማትፈቀድ ስንት ያየ አንተ ራስህም እንደሱ አስተያየት ሊኖርህ ይችላል እንጂ እስልምና ዝም ብሎ ግደሉ አይልም። ግደሉ የሚል ከሆነ ደግሞ የራሱ ምክንያት የቻለ አለ። በዛ ኬስ እናገራለን ማለት ነው። እና ይሄን ነው የሚመስለው። تلك عاجل بشرى المؤمن مالتنا الأول أعمال يجب أن يهن أبزانيا وسرع نياتشن تككل مهنا. الثاني دمو ولتنيا عبادة اندالنو مالتنا اندزي يسلة الأرحام مدرس مالتنا بزوت أكم اندالنو مالتنا سلو القرآن سلم التوقينا يعني ما عليه من السلاح كجهاد دمو من قتل قتيلا له عليه بنية فله سلبه. أهون دمو بجهاد هنا مالتنا جهاد هنا قتل لله ولو جهاد سيادرق مالتنا من قتل قتيلا له عليه
بينة فله سلبه، يعني ما عليه من السلاح وما معه من المال وما شابه ذلك، فيكون سلبه لهذا القاتل، وهذا حد على القتال بذكر ثواب دنيوي. فمن أراد الثواب الدنيوي هنا في هذا القسم مستحضرا ما حد الشارع من العمل، يعني من هذه العبادة وذكر فيه الثواب الدنيوي فإنه جائز له ذلك، لأن الشارع ما حد بذكر الدنيا إلا إذن منه بأن يكون ذلك مطلوبا. مثالي عند سو بجهاد لي هنا مالتنا عند يسوت على سيجد لمالتنا أهون دميت أيك أني وندماتشن بس لمنا جهاد ميبال نجرال يه جهاد دمو يسلمنا ميليتاري مالتي تشالال የሁሉም ሀገር የራሱ ሚሊታር አለው የሚጠብቀው ሚሊታር አለው የሁሉም ነገር ማለት ነው። የእስልምና ደግሞ ጂሃድ ነው። አልጂሃዱ ፊ ሰቢልላህ ማንም ሙስሊም ጂሃድ ሂዶ ሞቶ ሸሂድ መሆኑ የሚመኘው ማለት ነው። ባያገኘው ራሱ ግዴታ መመኘት አለበት። اللهم إنا نسألك الشهادة في سبيلك اللهم آمين آمين بلو ይሄ ብዙ ሙስሊም ያልሆኑት ለምንድነው ጂሃድ እስልምና ላይ የሚፈቀድ የሚሉት? ምን አስቸገራችሁ ለናንተ? እስልምና ጂሃድ የሚፈቀደው ለእስልምና የሚጠሉ ለሙስሊሞች ጠላዮች ስላሉ ዘልዓለም አሉ፣ ዘልዓለም ሊኖሩ ናቸው፣ እስከ የውመል ቂያማ ሊኖሩ ናቸው። እኛ ጂሃድ ስለተውነው እኮ ነው እዚህ ሐላታችን የደረሰ ያለ። አሁን ሙስሊም ምንም ያላደረገ ቴሮሪስት ይባላል። ምን ይባላል? ሙስሊም ግን የራሱ ጂሃድ ማድረግ ራሱ ችሎታ የለውም። በዚህ ሰዓት ጂሃድ ባለበት ጊዜ ግን ኮርቶ ይኖር ነበር በዚህ ዓለም። ለምን? الجهاد هو يعني سنام الإسلام يسلمنا انتنو ጋርድ ነው ማለት ነው። ስለዚህ አንድ ሰው በዛ ሰው በሚፈቀደው ገድሎ ማለት ነው የሱ ኢቃ ሲያገኝ መውሰድ ይፈቀድሏል። ምሳሌ እነዚህ ትግል የነበሩ ሰዎች ታቃላችሁ። ትግል በደርግ ጊዜ በመናምን ትግል ሲኖር ምን ያደርጋሉ? የሱ ኢቃ ምናምን ይወስዳሉ። የትም ሀገር ትግል እንደሱ ነው። በትግል ሲገኝ ምሳሌ ታንክ ምናምን ሲመጣ ማለት ነው ለነሱ ይተውላቸው አይተውላቸው። በእስልምና ደግሞ እንደሱ ነው። አንድ ጠላይ ገድለህ ማለት ነው የሱ ኢቃ ብረት ነው ምናምን ነው ሽጉጥ ነው ምናምን ስትወስደው አላህ ላንተ ሐላል አድርጓል። ለምን ሰቢ ይባላል ማለት ነው። ይሄ يعني ርዝቁ ዱንያ ላይ አጅር ተቆጠረለት ማለት ነው። ከሞተ ደግሞ ጂሃድ ማድረጉ ደግሞ አላህ Subhanahu Wa Ta'ala የውመል ቂያማ ደግሞ አጅር አለው ማለት ነው። ይሄ አያሳፍረንም። እኛ በእስልምና የመጣ በቁርአን ያለ ነገር ሁሉም ነገር እኛ አሚን ብለን ነው የምንቀበለው። ሌላ ሰው የፈለገ ቢናገር ማለት ነው እናንተ እንደዚህ ናችሁ እንደዚህ ምን የፈለጉ ቢሉን ራሱ አላህ Subhanahu Wa Ta'ala ምን ብለዋል? لن ترضى عنك اليهود ولا النصارى حتى تتبع ملتهم ብሎናል። አንተ ለምንድነው የሚገደሉ ምትለው? እኛኮ ይሁዳውያን ክርስቲያንም ለኛም አይቀበሉንም። ለኛም እኮ ገሃነም ትገባላችሁ ነው የሚሉት እና እነሱ ገሃነም ትገባላችሁ ይያሉን እኛ አሜን ወንድማችን እህታችን ማለት አለብን? አይከለክለንም። አብረን ጓደኞች መሆን በሰላም መኖር አይፈቀድም ማለት አይደለም። ግን አለ እኔ ሃይማኖቴ የሚከለክለኝ ሰዓት የሚመጣ ሰው ለሃይማኖቴ እታገላለሁ። የትም ቦታ ይሁን የሚከለክለኝ ሲመጣ ነው። ሳይከለክለኝ ግን ምንም ማድረግ አያስፈልገኝም። የሚከለክለኝ ሰዓት ሲመጣ ግን ለምን ዝም ብዬ እቀበላለሁ? እኔም እኮ መብቴ ነው በዚህ ዓለም መኖር። እኔም መብቴ ነው ሃይማኖቴ ተከብሮ ሊሄድ እንደማንም ሌላ እንደሚከበርለት ማለት ነው። እና በፖለቲካል ንገባ ማለት አይደለም። ግን እስልምናው እንደሱ ነው። ለማንም ተፈርቶ የሚተው አይደለም። ሽርክ ማድረግ ያ ነው ወደ ኋላ የሚመልሰን። እኛ ሙሽሪኮች እያለን ክርስቲያኖች ይሁዶች ምናምን ማለት አንችልም። ለምን? እኛም ከነሱም አልጎደልንም። ተውሂድ የለንም። ይሁዳውያን እኮ ዑዘይር ኢብኑ አላህ ብለዋል። ዑዘይር የአላህ ልጅ ነው ብለዋል። ክርስቲያን ዒሳ የአላህ ልጅ ብለዋል። እኛም ሼኽ እገለ እንደዚህ ያደርጋል ካለ እንደነሱ ነው። ምን የተለየ ነገር አለ? እንኳን ቢደበድቡን እንኳን የፈለጉ ቢያርጉን አይገርምም። አላህ ባላ ያወርድልናል። እኛ ተውሂዳችን አቂዳችን ማስተካከል መጀመሪያ አለብን።
ዓቂዳችን ትክክል ከሆነ ግን ብንሞትም ምንም አይደለም ምክንያቱም ሁላችን እንሞታለን በድንጋይ ብንሞት በጥይት ብንሞት አልጋ ላይ ሆነን ብንሞት በፈንጅ ብንሞት ወላ ከአየር ወድቀህ ብትሞት ሞት ነው ምን ይለየዋል الموت واحد وإن اختلفت الأسباب ምክንያት ተለያየ ሊሆን ይችላል ግን ሚኖር ዘላለም እዚህ ሀገር አለ እዚህ ዓለም አለ አይኖርም ማንንም አይኖርም አልহামዱሊላህ እነ ፍርዖን ራሱ አና ረብኩም الأعلى ያለ ራሱ አልኖረም እኔ ነው የናንተ ፈጣሪ ብለዋል ፍርዖን ማን አላችሁ ሌላ ፈጣሪ ታቃላችሁ አለኮ ፍርዖን الله سبحانه وتعالى من بلوان استخف قومه فأطاعوه إن السوسي نقاتشو الناس دمو ينسو باريا هنو تغستو يهيدو نبه إنيا وستأتشن متأنكران لبت إنيا النزي مالتتن إنيا اسمن يارقنا بهاي مونتاتشن بعد إلاتشن راس براس من يارقنا الله المستعان راساتችን راس براس سلة الأرحام راسو موصل አልቻለም رحم ቤተሰብ ራሱ አብረን በሰላም ልንኖር አልቻልንም በዚህ ሰዓት ቤተሰብ ሰላም ያልኖር ኡመት መሐመድ በሰላም መኖር ይችላል እንዴ የሁሉ ችግር የሁሉ ስቃይ የሚመጣ ዝም ብሎ ነው ከዘንባችን ነው እኛ ምን ያደረግን ማለት አለብን ያ ሰውየው እንዳልነው አላህ Subhanahu Wa Ta'ala ምን አላቸው በሱ ጀምሩት ይህን ሳሊህ ሰውዬ በሱ ጀምሩት አላቸው ለመላእክታ መሬቱ እንትን መደብደብ ሲፈልጉ በሱ ጀምሩት አላቸው ለምን እሱም ኸይር አልሰራም ለራሱ ብቻ ስላሰበ ራሴ ብቻ ስላለ ለሌሎች ተው ይህን ጥሩ አይደለም ይሄ አላህ አይወደውም ሰው እንደ ሰው እኔ ከሰው መጣላት አልፈልግም ባክሽ የራሳቸው ጉዳይ ነው የፈለጉ ያረጉ እየተባለ እኛ ግን ሙእሚኖች ሆነን እንደሱ አይፈቀደንም المؤمن اخو المؤمن المؤمن مرآة اخيه የወንድሙ የእህቱ መስታወት ነው የተያየን ይሄ ትክክል አይደለም ይሄ ማድረግ አለብን ማለት ነው ያለብን እና አንድ ሰዓት አልፈናል እኔ ዛሬ ይሄን የአልኢማን ንያው መጨረስ ፈልጌ ነበር ምክንያቱም ወደ ሌላ ሳብጀክት ለመግባት ማለት ነው anyway እንደዚህ ነው የሚመስለው انما الاعمال بالنيات وانما لكل امرئ ما نوى ሶስተኛ ደግሞ ይሄ ان يزيد في الصلاه لاجل رؤيا بلنال الثالثه ደግሞ ان يعرض له حب ثناء وحب الذكر بعد تمام العباده እንዳልነው ማለት ነው እንደገለጽ ነው ሶስተኛ ደግሞ فمن وصل الرحم يريد وجه الله سبحانه وتعالى ويريد أيضا أن يثاب في الدنيا بكثرة الأرزاق والنسء في الأثر يعني طول العمر الله سبحانه وتعالى يبيتسبو ميدرس سوكونه الله رزق يسطوال ادمي ويጨምር በታል አሁን ይሄ እንትኑ የክፉ ዘመን አላህ ክፉ ዘመን አትበሉ ብለናል ዘመን እኔ ነው ብለዋል አላህ Subhanahu Wa Ta'ala የሰው ክፍነት ክፋት እንጂ የሰው ክፋት ስለበዛ ነው በዚህ ሰዓት ስንት ባላ እየወረደ ያለ ምክንያቱ ስለተል አርሃም ብናርቅ አጅራችን ይበዛል ርዝቃችን ይበዛ እድሜያችን ራሱ እድሜያችን ይረዝማል በረካ አላህ ይሰጠናል በዚህ ሰዓት በረካ የገንዘብ በረካ ተነሳ የጊዜ በረካ ተነሳ የእድሜ በረካ ተነሳ በትዳሩ የሚደሰት የለም በልጁ የሚደሰት የለም በሁሉም ሱብሃንአላህ ብቻ ሙእሚን ሆኖ አልহামዱሊላህ የሚል ሰው ካልሆነ በስተቀር ማንንም ተደስቶ አታይ ሙእሚን ግን ሁሉ ችግር ቢመጣው ራሱ አልহামዱሊላህ على كل حال ብለው ደስተኛ ሆኖ ይኖራል إن ومن جاهد في سبيل الله ونيته خالصة لله عز وجل تكون كلمة الله هي العليا ولكن يريد أيضا مغنما وهو الشيء ذكره الشارع ذلك فهذا قصده ليس من الشرك في النية لأن الشارع هو الذي ذكر الثواب الدنيوي عند سو جهاد في سبيل الله هيدو እንደገና ደግሞ ገኒማ እንደገና ደግሞ የሆነ ጥሩ ነገር ቢያገኝ የሚያገኘው ነገር አላህ እንደፈቀደለት አጅር እንዳለበት ማለት ነው فاذا ብለዋል መጨረሻ ላይ تنقسم الاعمال الى عمل ማለት ነው ይከፈላል عبادات ذكر الشارع الثواب الدنيوي عليها عند عبادات ማለት ነው الدنيا ላይ ራሱ
أجر متاجنيبت جلتسلن ሁለተኛ ደግሞ وعبادات لم يذكر الشارع ثواب الدنيا وعليها አንዱ ደግሞ الله سبحانه وتعالى በዱንያ ላይ አጅር እንደምታገኝበት አይገልጽም ማለት ነው من كان يريد الحياة الدنيا وزينتها نوفي إليهم أعمالهم فيها وهم فيها لا يبخسون الله سبحانه وتعالى فتقرر أنه لا يكون مشركا بذلك فهل من نوى الدنيا بصلة الرحم مثلا مع نيته لله مساو لمن لم ينوي الدنيا إنما جعلها خالصة لله الجواب لا يستويان بل يختلف الأجر لكن من أراد ثواب الدنيوي لا يكون مرائيا ولا مشركا بذلك ومن كانت نيته خالصة لله فأجره أعظم لهذا لما سئل عدد من الأئمة من السلف الإمام أحمد وجماعة عن الرجل يجاهد للمغنم ونيته خالصة لله قال أجره على قدر نيته فلم يبطل السلف العمل أصلا وإنما جعلوا التفاوت بقدر النيات فالأعمال التي ذكر الشارع عليها ثواب الدنيا كلما عظمت فيها نية العبد الخالص عدم أجره عليها وكلما نوى الدنيا مع صحة أصل نيته قل أجره يعني عن غيره من دنو معناتنا يهنقر دمو عند سراسية السلام مالتنا آيان دمتلن من كان يريد حياة الدنيا وزينتها الدنيا بيتشا الدنيا بلج ويدوم الزينة ملك بيتشا ميفلكو هوني الله سبحانه وتعالى من إله نوفي إليهم أعمالهم سراتشو نساتشو ألم بلوال فيها اتشبز الدنيا مالتنا وهم فيها لا يبخسون من يقول لاتشو نقر يلم مالتنا سلازي عملوا هون بيتسب مايت مالتنا ሁለት አይነት አስተሳሰብ ልናረግ እንችላለን አንዱ ሊላህ ብቻ ብሎ ንያ የሚያረገው ማለት ነው አንዱ ደግሞ በዱንያ ላይም ሊጠቀም በዛም ለአላህ ብሎም ያረጋል ማለት ነው አሁን ሁለታቸው አንድ አይነት አጅር የላቸው ላ የሊላህ ብቻ ብሎ ኢኽላስ የሚያረገው ሰው አጅር ይበዛል ማለት ነው ያም አጅር አለው ግን ሁሌ አጅሩ ወደ አላህ ሲበዛ ማለት ነው ንያው ወደ አላህ ሲበዛ ወደ አላህ አጅሩ አፎን ንያው ሞር ወደ ሊላህ ብቻ ሲሆን አጅሩ ይበዛል ማለት ነው ለዱንያና ለሊላህ ብሎ ሲያከፋፍለው እንደ ንያው ነው انما الاعمال بالنيات እንደ ንያው ማለት ነው ምንድነው አማርኛ ጥሩ ነው አማርኛ እሺ አመሰግናለሁ አላህ ይስጥልኝ እንግዲህ ጥሩ ባይሆንም የለመድኩ ነኝ እሺ ባረከላሁ ፊኩ ሞራላችሁ አላህ ይስጥልኝ ስለዚህ على قدر نيته بلوال لذي دمو تفاصيل الكلام في النية ودخول النية في أبواب كثيرة من العبادات هذا يطول الكلام عليه وقد صنفت مصنفات في هذه بزي نية يمتع مالتنا علماء بتام بزو نجر مصحفوች تصنيف تتصفوال مكنياتو بهلم سرا سلميغبا مالتنا فمن كانت هجرته الفاء هذه تفصيل لمثال الأعمال التي تكون لله وتكون لغير الله فذكر مثلا لهذه الأعمال وقال فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله ومن كانت هجرته لدنيا يصيبها أو امرأة ينكحها فهجرته إلى ما هجر إليه سلازي الهجرة معناها الترك هجر يعني الترك هجر مالت هجرة سيبال تلا يترقم له مالته عند سو هجرة مارك أجره هيدو وده ليلة هجر هجرة سيارك هجرة يبالال ويدمو ترك مالتنا متو مثالي عند هبرة السبب من نورو سرق سنهاد مثالي سرق تتقرالش እና ያ ሰርግ ስንሄድ መጠጥ ይኖረዋል ወይ حرام ነገር ይኖረዋል ወይ ምናምን እና ለሊላህ ብሎ ሰው አልሄድም ብሎ ይተዋል ይተርኳል በጣም ደስ ቢሎ የሚያምረው ቢሆንም ከሰው ተደባልቆ ሊጨፍር ይችላል የሚፈቀድ ለሴቶች ብቻ ከሆኑ ማለት ነው ግን حرام ነገር ስላለው ትተዋለች ለሊላህ ብላ ወይ ደግሞ ሰውየው حرام ብሎ ይተዋል ማለት ነው ስለዚህ ለምንድን ነው የተው هجرة ترك لله سبحانه وتعالى ولرسوله فمن كانت هجرته لله ورسوله فهجرته لله
ولرسوله ومن كانت هجرته لدنيا يصيبها ይህን ለዱንያ የሚሉ ግን እንዴት ብለን እንቀራለን እኛ አሁን ሰርጋቸው ካልሄድን እኮ የልጃችን ሰርግ አይመጡም እኛ ነገ ስናርግ ምናምን ተብሎ ደግሞ ለዱንያ ብሎ ወደ ዱንያ ሰው ይሄዳል ማለት ነው እና እንደ አካካይደህ ነው እንዴት አካካይደህ ነው የሚባል እንዴት እንደምትሄደው ነው ያንተ አካካይድ እስኪ እርዱኝ አካሄድ ማለት ነው አካሄድህ ለአላህ ነው ለሰው ነው هجرة ولا مندنو متارجو يوسنوا على المرض الهجرة معناها الترك هجر يعني ترك وأصلها أن تكون إلى الله وإلى رسوله صلى الله عليه وسلم سلازي ومن أثار ذلك الهجرة الخاصة التي هي الانتقال من دار الكفر إلى دار الإسلام كهجر الصحابة من مكة إلى الحبشة هي هجرة دمو كعند الصحابة وجه كمكة وده حبشة عند هدو كمكة وده مدينة هجرة عند الرجو يهن هجرة يبالال مالتنا ويدمو كدار الكفر ككفر آجر وده مؤمن هاجر مهد يبالال مالتنا وأما قول النبي صلى الله عليه وسلم لا هجرة بعد الفتح ولكن جهاد ونية فالمقصود من لا هجرة من مكة إلى المدينة بعد الفتح لأن بعد الفتح أصبحت مكة دار إسلام فمن كان فيها بعد الفتح فإنه يمكث فيها ولا يلزمه الهجرة إلى المدينة ولا تزال مكة دار الإسلام إلى أن يرث الله جل وعلا الأرض ومن عليها حارسها الله وبلاد المسلمين اللهم آمين سلازي مكة بفيت مالتنا هجرة ميادرقوت نبرو كافروች እዛ ስለ ችግር ስለሚፈጥሯቸው ነበር بعد الفتح ግን فتح مكة ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ገብቶ ጂሃድ አድርጎ فتح ሲገባ ይህ ሰውዬ ለምንድነው የምትገድሉ የሚለው ረሱል ሰለላሁ ዐለይሂ ወሰለም እኔ ልንገርህ አላህ ከሆንክ ማለት ነው ይህን ሁሉ ስቃይ በሱ ህይወት አሳልፈው በመካ فتح ሲገባ ምንድነው ያደረገው ረሱል ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም እንደማንም ሌላ ሰው ቢሆን ማለት ነው በቀሉ ይወጣቸው ነበር እንኳን መግደል አርዶ ይቆርጣቸው ነበር ግን አላደረገም ረሱል ሰለላሁ ዐለይሂ ወሰለም የሆነ ሁሉ ቤተሰቡ ተሰብስቦ አገሩ ከሚወደው ቦታ መካ አስወጡት ውጣ ብሎ አስወጡት ሰደቡት ስንት ነገር አደረጉት ሲመለስ ግን ረሱል ሰለላሁ ዐለይሂ ወሰለም ሲመለስ ማክት ይዞ ነው የመጣ ዝም ብሎ አይደለም እንደዚህ በችግር ወጥቶ ተደብቆ ሲወጣ ከመካ ማለት ነው አፎን ሰለላሁ ዐለይሂ ወሰለም ተደብቆ ሲወጣ በዛ ሰዓት ከአቡበከር ስዲቅ ሆኖ لا تحزن إن الله معنا ሲል ማለት ነው በእንትኑ ሆኖ እንዳይደርስባቸው ሲል ማለት ነው በዛ ሰዓት ረሱል ሰለላሁ ዐለይሂ ወሰለም እንደምታውቀው ሂጅራ እንዴት እንዳደረገ ማለት ነው ሲመለስ ግን فتح مكة ሲመለስ ግን በኃይል ይዞ ነው የመጣ ግን ማራቸው اذهبوا فأنتم الطلقاء እነሱ ተሰባስበው ምንድነው ልታረገን እኛኮ ያንተ ዘመድነን አንተኮ አጎታችን ነው ልጃችን ነው ምናምን ሲሉት ማለት ነው ረሱል ሰለላሁ ዐለይሂ ወሰለም وما أرسلناك إلا رحمة للعالمين ረሱል ሰለላሁ ዐለይሂ ወሰለም አንተ የምትናገረው ያለ ለሌሎችም ለነዚህ ለይሁዳውያን ለክርስቲያን ለሁሉ ለካፊሮች ለሁሉ ረህማ ነው የመጣ ስላላወቁት ቁርአን ስላላወቁት እስልምና እንጂ እስልምና ግደል መጥፎ ነገር አስራ አይልም በየቦታው ነው ጂሃድ ከሆነ ግን ጂሃድ ነው አንድ ሰው በጥላቻ መጥቶ ጦርነት ሲያነሳለህ አንተ ራስህ የምትለው ለምንድነው እስልምና ገደሉ የምትለው ላንተ አንድ ሰው ሊገድልህ ቢመጣ ትከላከላለህ በየትም ዓለም ሀገር ራሱ በዓለማዊ ህግ ራሱ አንድ ሰው ሲገድልህ ሲመጣ ብትገድለው ራሱ ራስህ የምትከላከል ነው የሚባል እና እኛ ጂሃድ የሚለን በእስልምና ዝም ብለው ሰው ለማጥፋት አይደለም በዛ ሰዓት ሃይማኖትህ ሲከለክሉህ ግን አትሰግድም አትጾምም ምናምን ብለው ሰው ሲከለክል ሲጀምር ግን በሙሉ ሙስሊም እንዳለ ጂሃድ መውጣት ነው ያለበት እና ረሱል ሰለላሁ ዐለይሂ ወሰለም اذهبوا فأنتم الطلقاء ብለዋል ይሄ በታሪክ እኮ የለም ሂዱ ታሪክ ፈልጉ ሌላ ታሪክ ፈልጉ እንደሱ አይነት መሪ የለም
يقرب ياتشوالو ميل يلم قن رسول صلى الله عليه وسلم رحمة للعالمين وإنك لعلى خلق عظيم صلى الله عليه وسلم أمتي ميلو نبي للنسو من لو مهرت ست اتشاتشوالو بلوال من أدرجة عنده كافر زي نبر لا عنده مؤمن ትምርት እንደሚያስተምረው አደረገ ማለት ነው የሚጽፍ የሚያነብ ለሙስሊሙ የማያነብ ማህይም የነበረ አስተምረው ተባለ ማለት ነው ያ ነው ክፍያ እንደ ክፍያ ያደረጉት ማለት ነው የተማረ ያልተማረ ሊያስተምር ማለት ነው እና ነስአል አላህ Subhanahu Wa Ta'ala በዚህ በርግጥ እንጨርሰዋለሁ ነው ይሄን انما الاعمال بالنيات የሚለው ማለት ነው فمن كانت هجرته الى الله ለአላህ ነው የሚሆነው ለዱንያ ከሆነ ሂጅራው ደግሞ አንድ ሰው ወደ ዱንያ ነው የሚሆነውና ሁላችን ከራሴ ጀምሮ እናንተም በህይወታችን በየቀኑ የምናረገው በተለያየ ዙሪያ ላይ በህይወታችን እስከ የምንያ ነው የምናረገው ብለን እንፈልግ እና በዚህ ኢንሻአላህ ተዓላ ልናቋርጠው ነው ምክንያቱም ሲለረዝም ጥሩ አይደለም ሰው ደስ ያለው ሲሰማ ሳይሰለቻችሁ ስፔሻሊ ደግሞ የኔ ኮልታፋ አማርኛ ቃል ያጠረኝ እንዳይደብራችሁ እና ሁሉም በአማርኛ አርግልኝ ሁሉም ደርስ በርግጥ እኔ ትንሽ የትግርኛ ብቻ ነው ያቀረብኩት ግን አሁን ግን ኢንሻአላህ ትንሽ ትግርኛ እረፍት ይወሰዱና በአማርኛ ፈጠን ቢየ ኢንሻአላህ አርግላችኋለሁ ዱዓ እንራሳሳ ሁላችን ሼር ማርጉት ለሁሉም በዩቲዩብ ገብታችሁም ሰብስክራይብ ብታረጉ ደስ ይለኛል ኢንሻአላህ ተዓላ መደቡ የተሻሻለ እስካሁን ድረስ ፕሮግራም የለውም በርግጥ አሁን ብዙ ገባ ያልኩ ስለሚችል ነው ግን ኢንሻአላህ ፕሮግራም እስካሁን ድረስ አልተሳካልኝ ኢንሻአላህ ተዓላ ግን ጊዜ ካለ ጊዜ አትጠብቅ ነው የሚባል ለምን ነው ጊዜ ያለኝ ለምን በምንችለው አናረግም ብዬ ነው እና ለሚመጣ ሐሳብ ካላችሁ ሌላ ነገሩን ካልሆነ ግን እኔ ያሰብኩት በሚመጣ በአማርኛ ፕሮግራም ያሰብኩት አቂዳ ነው ያሰብኩት እሱ ደግሞ አርካን الإيمان حقيقته ونواقضه የሚለው ማለት ነው አቂዳ በዛ ብንናገር ምን ይመስላችኋል ምክንያቱም አቂዳ ካወቀን ነው ሁሉም ነገር ትክክል የሚሆንልን ግን በመሃል በጣም ጥሩ ነው አማርኛ እሺ በአቂዳ ቢሆንልንና አሁን በአቂዳ በኢማኑ ከተናገርን አርካን الإيمان ምንድነው ኢማን የሚለው ምንድነው ሽርክ ምንድነው ማድረግ ያለብን ማድረግ ያለብን ይሄን ነገሮች ሁሉ ካወቅን በመሃል ደግሞ ሌላ ሳብጀክት እናንተም የምትሉት ሐሳብ ካላችሁ በርግጥ የአማርኛ ብዙ ሐሳብ አልሰጡም በትግርኛ ግን የዚህ ጉዳይ ብሎ ምሳሌ አማርኛ ማሻአላህ ዳዕዋሽ ምን አይጠግብም ባረከላህ ፊክ ጀዛከላህ በናት ኑረዲን አላህ ይስጥልኝ እሺ አንድ ቀን በአማርኛ አንድ ቀን በትግርኛ አድርጌ ኦኬ ኢንሻአላህ እስላማዊ ፖለቲካም ቢሆን والله እስልምና ፖለቲካም አይከለክልም በርግጥ እኔ ግን ለምንድነው በዛ መግባት ማልፈልገው ምክንያቱም እኛ አሁን በአለም ላይ ያለ ችግር የእስልምና ችግር አይደለም እና እስልምና መፍቻ ነው ለብዙ ነገር ግን ሁላችን እቺ ዱንያ ፈተና ናት እና ዋና የሚያስፈልገን እኛ አሁን እቺ አገሩኮ ኢትዮጵያም ትሆን ሌላም ትሆን ኤርትራም ትሆን አሜሪካም ትሆን ስዊድን ትሆን ያ እቺ መሬታም ራስኮ ትጠፋለች የለችም ማንም የሚቀር የለም ሰማይ መሬት ሁሉ ይፈርሳል እና ለሚፈርስ ነገር ለምን ሁሉ ኤነርጂያችን የምናጠፋው ለምንድነው አቂዳ ይሁንልን እሺ መርሐባ ኢንሻአላህ ለምንድነው የምናጠፋው እስኪ እነዚህ የስልጣን ሰዎች የስልጣናቸው አድርጎ ሌላ ሰው የራሱ ስራ ቢሰራ እኮ ጥሩ ነበር እኛኮ ሁላችን ፖለቲሻን መሆን እንፈልጋለን ሁላችን يعني ሱብሃንአላህ ማለት ሰው በሚችለው ቢያረገው ጥሩ ነው እኔ አሁን በፖለቲካ ገብቼ በፖለቲካ ብናገረው በእስልምና የሚለው መናገር ይችላል ግን የኔ የሱ ሆቢም አይደለም
ምክንያቱም የፖለቲካ ስትገባ ሁሌ ኒፋቅ አለው ኒፋቅ ምንድነው ለሰው ማስደሰት ተብሎ ብዙ ነገር ነው የሚደረገው ለሊላህ ብላ ለዲኑ ከሆነ ግን ለማንም ይደሰት ማንም አይደሰት የራሱ ጉዳይ ነው አንተ አላህ ቃል አላሁ ቃል ረሱል ይባላል አሁን እኛ እስልምና ፖለቲካ የለም ካለ አለ በስነ ስርዓት አለ እኛ እስልምና በረሱል ሰለላሁ ዐለይሂ ወሰለም መሪነት አልፈዋል አቡበከር ስዲቅ መሪ ሆኖ አልፈዋል خلفاء الراشدين وهلا دمو الدولة الأموية الدولة العباسية الدولة بزو دولة ነበሩ ማለት ነው እንዲሁም የነሱ የነበሩ ዛሊሞች እየተባሉ ራሱ والله በዚህ ዘመን ሰዓት ስናያቸው ሳሊሖች ነበሩ ማለት ነው አሁን እኮ እኛ ሁሌ በስልጣን ያለው ወይ ደግሞ በመሪነት ያለው ብቻ ብለን ምናርጋቸው እኛ ራሱ ምን እንደሰራን አናቀም እኛ ራስ በራሳችን የተፋጃን ለምንድነው እነሱ የሚያርጉን ለምን እንላለን ለአይገርመኝም እንደሱ የሚያርጉን ምክንያቱም ኢትዮጵያ ሰይድ ሁሌ ትራፊክ ላይ ነው የምታዘበው ነው መኪና ዛ ስነዳ ማለት ነው የሚገርመኝ ልንገራቸው ትራፊክ ማለት ህግ ነው በቃ የራሱ የቻለ ህግ ነው እና ጸባይ ያሳያል ትራፊክ ላይ ልክ በዚህ በአለማችን እንደምናርገው ጸባይ ያሳያል ትግስተኛ አለ አንድ ተሳዳቢ አለ አንድ ቁጣ አለ አንድ ህግ የሚጥስ አለ አንድ ምን አለ እና ትራፊክ ህግ ነው ምንድነው የሚለው የተሳሳተ ሰው ያየህ ራሱ አንተ ስተት አታርግ ነው የሚለው እኛ ስንማረው የትራፊክ ህግ ስንማረው ማለት ነው ለምን የባሰ ጉዳት ነው የሚመጣ እንጂ የተሻለ ነገር አይመጣም አደጋ ነው የሚፈጠረው አንድ ሰው ምንድነው ቀይ እንትን አልፎ ለሱ ደርሰህ ለምን ቀይ ሰግረህ ታልፋለህ ብለስዳ በሌላ መኪና ይመጣል ያ ግጭት ይመጣል ማት ሰው ይሞታል እንትን ይሆናል እና በትራፊክ ላይ እዛ ማለት ነው ምን ያረጋሉ ሱብሃንአላህ ምን ጥቃት ላይ ነን ኦኬ ምን ነው ጥቃት ላይ ነን በአሁኑ ጊዜ የሚያስፈልገን እስላማዊ ፖለቲካ ነው አው صحيح እስኪ ኢንሻአላህ በዛም ሰብጀክት ኢንሻአላህ እንገባም እንችላለን ለወደፊት አሁን ሳይሆን እና ትራፊክ ላይ ምን ያረጋሉ والله العظيم እኔ ብቻ ልለፍ አሁን መኪና ላይ ሲሄድ ራሱ ህግ አለ ግን አንዳንድ ጊዜ ሰው ማሳለፍ አለበት እና ትራፊክ መኪናው የሚነዳ ሰው አንተ እንዳላየህ ነው የሚሆነው ይሄ ደግሞ በጣም አደገኛ ነው ምክንያቱም ግዴታ መታየት መኖር አለበት እኔም ራሱ ማለፍ ከፈለኩ እለፍ ሊል ይችላል ወይ ደግሞ በእጅ ምልክት ታረጋል ራሱ ብቻ የሚያሳየው ምንድነው ራስ ወዳጅ እንደሆነ ነው የሚያሳየው እኔ በትራፊኩ ብቻ የታዘብኩት ሰው አንተ ለፍ ብንል ግን ትራፊኩ በፍጥነት ይሄዳል እንደዚህ እንትን ክራውድድ አይሆንም እና አንዳንድ ጊዜ ምን ያደርጋሉ والله ብሎክ ያደርጉታል እና አንዱ እስኪ አሳያለሁ ይሳደባሉ በጣም የሚያስቀኝ ማለት ነው እና ቆመ እስኪ ብትሄዳት አሳያለሁ ምን አለ ይባላሉ ትላልቆች ሰዎች ስራ ሁሉ ይቆማል ትራፊኩ በሙሉ ይቆማል يعني سبحان الله تعالى ይሄ ምን አይነት አስተሳሰብ ነው والله ምን አይነት አስተሳሰብ ይላሉ እኔ አሁን እኛ ለሌላ ሰው ጥሩ ስትመኝ እኮ ነው አላህም ያሳካልሃል እና እኔ ሁሌ ሲሄድ ታክሲም ሲሰቀል ምናምን ሁሌ ዲስካስ አረጋለሁ ከማንም ሰው ከሳገኘው በተለያየ ነገር እንነጋገራለሁ ምክንያቱም ያ ነው ለውጥ የሚያመጣ ዲስካስ ስንነጋገር ይሄ እኮ እኛም ለኛም አይጠቅምም አንተ እንደዚህ ብታረጋ እንደዚህ መባባል አለበት ራሴ ብቻ ማለት በጣም አደገኛ ነው والله እስልምና ደግሞ በጣም ለሌላ ሰው ስታስብ ነው አጅር የሚታሰብልህ ሰሃባ رضوان الله عليهم ለራሳቸው አንድ ነገር ሲጓጉ ሲፈልጉ ማለት ነው ልጅ ቢፈልጉ ጥሩ ትዳር ቢፈልጉ ጥሩ ሚስት ቆንጆ ሚስት ቢፈልጉ ምን ያረጋሉ ለወንድማቸው ነው ዱዓ የሚያረጉት ያ ረቢ ጌታዬ ለእገለ ወንድሜ ጥሩ ሳሊህ ሚስት አላህ ስጠው ብለው ዱዓ ያረጋሉ ለምን ያ ዱዓ የሚያረገው ለሱም ወለከ مثل ذلك ይባላል መላእክት ይመጣልና ላንተም እንደሱ ተሰጣል ይባላል ስለዚህ ዳይሬክት እንደሚያገኘው ያቃል ስለዚህ ለወንድም ዱዓ ማድረግ
መቅቡል ስለሆነ አውቶማቲካሊ እሱም ይጠቀማል እኔም እጠቀማለሁ ለእህቴ ያ ረቢ እህቴ እቺ ጓደኛ የምወዳት ላንተ ብዬ የምወዳች اللهم اجعلها من سيدات اهل الجنه بي دعاء ባድርግላት ለሷም የጀነት ሴቶች እመቤት ትሆናለች ለኔም አላህ Subhanahu Wa Ta'ala መላእክት ይመጡ ወለኪ ምስሉ ذلك ይላል ምን ከስረው ነገር የለም በጣም እንጠቀማለን በአሁኑ ሰዓት ግን ሁላችን ራሴ ብቻ እያልን ስላለን ነው ይሄን ሁሉ ችግር የሚመጣን ያለን እና አላህ Subhanahu Wa Ta'ala ብለዋል ይሄን ሁሉ ፊተን የሚመጣችሁ ከአላህ ስትርቁ አንድ ስራችሁ ክፉ ሲሆን ጥሩ ደግ ከኔ ይመጣል አላህ ብለዋል ያኒ ينزل خير ከኔ ይወርዳል ከናንተ ጋር የናንተ ክፉ ደግሞ ወደኔ ይነሳል አላህ ብለዋል يرفع الى الله ክፉ ስራዎቻችን አንድ ሙስሊም ለአንድ ጥሩ የማይመኝ ከሆነ ለሙስሊም ብቻ አይደለም والله ለሁሉም ሰው ጥሩ መመኘት አለብን በአቂዳችን በሃይማኖታችን የሚመጣ ነው አንዳንድ ጊዜ ማይሆን ነገር እንደዚህ ስትሰማ እንጂ እኔ በውስጤ ለሁሉም ሰው የሰው ልጅ የሚባል ለምን አላህ ነው ሒሳብ የሚያደርግለት እምነተኛ ቢሆን ባይሆን የራሱ ጉዳይ ነው ይሄ እኮ አዳላ ነው ይሄ እምነት ማለት እኮ ትልቅ ነገር ነው በርግጥ ዳዕዋ ማድረግ አለብንም ለነሱ ግን ካመኑ ይመኑ ካላመኑ ደግሞ የራሳቸው ጉዳይ ነው እኔ በእነሱ አልጨነቅ በራሴ ነው የሚጨነቅ እኔ ሁሌ ኢማንኛ አድርገኝ ኢማንኛ አሞተኝ ኢማንኛ ሐሽር አድርገኝ በስንት ሰው በየተጨነቀ ነው እኖራለሁ ግን ለሱም ዳዕዋ ማድረግ ያስፈልገናል በስራችን ዳዕዋ እናረግ በአመላችን بخير سراجن ጎረቤት ቢሆንም ረሱል ሰለላሁ ዐለይሂ ወሰለም ሙስሊሞች በሙሉ ዓለም ላይ ያሉ እስልምና ያደረሱት በዳዕዋ በጂሃድ በጦርነት እንደሚሉት አይደለም ጦርነት የተደረገበት ቦታ እኮ በእስልምና በጣም አነስተኛ ነው ቆረሽ ላይና አካባቢ ነው ጦርነት የተደረገ እስከ ቻይና ደርሰዋል እስከ ሲን እስከ ኢንዶኔሲያ እስከ በሙሉ ዓለም የደረሰ እስልምና በጸባይ ነው በአኽላቅ ነው እነዚህ ሙስሊሞች የትም ቦታ ሲሄዱ ማሻአላህ አማን አላቸው የሰው ሐቅ አይወዝዱም አይዘልሙም ልብሳቸው ማሻአላህ ጸዳ ያለ ውድ ያረጋሉ ይሰግዳሉ እና እነዚህ ካፊሮች ሳያዩ ማናቸው እነዚህ ይባላል እነዚህ ሙስሊሞች ይባላል ምንድነው እስልምና እንደዚህ ማሻአላህ ይገባሉ አሁን ግን ሙስሊሞች በመናረገው ሌላ ሰው ለእስልምና ሊገባ አይችልም والله አይችልም ባይገቡ አይገርመኝም እንኳን ሌላ ሃይማኖቱ እኛ ሙስሊም በሙስሊም ራሱ እንዴት እንደ ያስተደ ምንድነው የሚባል ናስደነግጣለን ሙስሊም ለሙስሊም ናስደነግጣለን ሙስሊም ሊገባ ሲፈልግ ራሱ ያስፈራራን ራሱ ላይገባ ሳይገባ እንትን በመሃል እንተዋለን እና ሐቂቀተን ራሳችን ነው መፈተሽ ያለብን ሁላችን ከራሴ ጀምሮ እኔ ከናንተ የተሻልኩ ሁኛ አይደለሁም ከናንተ በላይ ዘንቤን ኃጢአቴን የበዛ ሰው ነኝ أسأل الله سبحانه وتعالى أن يوفقنا لما يحبه ويرضاه أسأل الله سبحانه وتعالى أن يعلمنا ويفقهنا في ديننا مكناتو ديناتين كاوكن رسول صلى الله عليه وسلم اندالو مالتنا من أراد به الله خيرا يفقهه في الدين الله خير سيفلقلت دينو يساوقوال إنيا هلاتين بزي بفيسبوك بيوتيوب منامن بحياة ساعات من نكتاتلو يا بوليتيكا متفق على النجار الفلقم ما يربع ما يتأكم لآخر ما يتأكم نجار كم من نكتاتل عند آية كذي قرآن سورة الفاتحة من النات من مالتنا سورة الفاتحة بلو عند كفتو اسك سورة الفاتحة الحمد لله رب العالمين من مالتنا بلن بتدبر تفسير هيدن أحكام من دنو بسورة الفاتحة من دنو بلن بنمر والله يا نوم يتأكمل ሰማችሁ እንደዚህ እኮ አለ እገሌ እንደዚህ ያለ እኮ እንደዚህ ተሰቀለ እንደዚህ ወረደ እንደዚህ ተባለ በሙሉ ጊዜያችን የምናሳልፈው እዛ ነው አይጠቅመንም والله አይጠቅመንም እና እነዚህ በስልጣን ቢገቡ እኛ አሁን እነ ስዊድኖች ሁሌ ማን ሲቀየር ከላዩ ፓርቲ አላቸው ግን ሁሌ እኔ አልহামዱሊላህ ነው ምለው ምክንያቱም ስዊድን ላይ ማለት ነው 35 አመት ተቀምጬ ሃይማኖቴ ምንም ሳልነካ እስካሁን ድረስ ወሊላሂ الحمد ችግር አለ ቻሌንጅ አለ ብዙ ነገር አለ ማለት ነው ግን
አትሊስት ምናልባት እኔ አገሬ ብኖር እንደዚህ አገር ነፃነቴ ምንድነው ሳላገኝ ልቀር ይችላል እና ሁሌ ለነሱም ራሱ አላህ ሂዳያ ያስጣቸው አላህ አገራቸው እነሱም ጥሩ አላህ ያደርግልን እኔም ለነሱ ብዙ ነገር ከነሱ የተማርኩት ብዙ ነገር የጠቀሙኝ ስዊድን ሀገር አላህ ይስጥልን ነው ማለት ምክንያቱም ማመስገን አለብን ወማ ጀዛኡል ኢህሳን ኢላ الإحسان ማንንም ይሁን ማንንም እነሱ በኩፍርም በመናምን ቢጎዙን አትሊስት አዳላ አለ አትሊስት ለኔ እስካሁን ድረስ አልነኩኝም በነፃነቴ ነው የምናገሩ ይሄን ነፃነት እዚህ ሀገር ያገኘሁት ሌላ አገር ቤት ሂጄ አንድ ቦታ ሂጄ ሰው ሊጠይቅ ማለት ነው ሂጃብሽ አውልቂው አለ ልነግራችሁ አልችልም እንዴት ደሜ እንደፈላ ማለት ነው ለምንድን ነው ሂጃብ የማወልቀው አልኳቸው ማለት ነው ሂጃብ ለምንድን ነው የማወልቀው ሰው ልንጠይቅ ሄደን ማለት ነው አውልቂው እነዚህ ሁሉ ሙስሊም ያወለቀ ነው ለምንድን ነው አንቺ የማታወልቂ ያሉ መቼም እኔ በዛ ሰዓት ብጣላ ምን ቢሆን የት እንደምገባ አላቅም ግን አላወልቅም ብዬ እምቢ አልኩ ማለት ነው ቢቀረኝ ነገሩ አላወልቅም እነዚህ የሚያወልቁት ሙስሊሞች አላቅም የነሱ ለምን እንደምእሺ ብለው የሚያወልቁ አላቅም ስለዚህ እኔም ራሱ እዚህ ሀገር ሆኖ እንደሱ ቢሉኝ አልቀበላቸውም እስካሁን ድረስ ስንት ትግል አሳልፈናል በደባት ይሁን በንግግርም ይሁን አሁንም ራሱ ህግ ስዊድን ላይ እየመጣ ነው ሂጃብ ማድረግ በትምህርት ቤት በመናምን ሊከለከል እየተባለ ነው ስለዚህ አብረን አለን የስዊድን ዜጋ ይዘን ራሱ ብዙ መብታችን ላይ ይከበርልን ይችላል ሙስሊም ስለሆነ ሌላ ሲከበርለት ለኛ ግን አይከበርልንም ማለት ነው እና አንድ ሙስሊም ሆኖ የትም ቦታ ሆኖ ፈተና ሊያገኝ ይችላል እና በዛ ፈተና ደግሞ እንደዚህ የፍርዓውን ልጅ ማሽጣ የምትባል እንደምታውቁት ጸጉሯ የምትበጥርላት የፍርዓውን ልጅ በጣሪ ነበረች ሰራተኛ ሆና ጸጉሯ የምትበጥርላት ማለት ነው እና አንድ ጊዜ የሷ መበጠሪያ ወደቀ መሬት ላይ እና ቢስሚላህ አለች ቢስሚላህ ስትል አባቴ ማለትሽ ነው አለቻት ምክንያቱ ፍርዓውን አና ረብኩም الأعلى እያለ ስለነበረ እኔ ነው ጌታችሁ እያለ ነበር አባቴ ማለትሽ ነው አለቻት አይደለም እኔ ለአባትሽና ላንቺ ለኔ የፈጠረ ጌታ ነኝ ማለት ነው አለቻት በኋላ ፍርዓውን ሰማና እቺ ሴትዮ አመጣት ጠየቃት ማን ነው አንቺ ጌታሽ አላት እኔ ጌታዬ አንተና ለኔና ለሁሉም የፈጠረን ጌታ ብላ ቀጣለች ሱብሃንአላህ እና ፍርዓውን እሷና ልጆቿ በእሳት ላይ እንደምትገባ አደረጋት ማለት ነው መጀመሪያ ፊቷ ላይ ልጆቿ አስገባላት አንድ በአንዱ እና አስቡ አንድ እናት ልጆቿ እዛ እሳቱና የተቃጠለ ስታይ እንዴት እንድትሆናለች እና መጨረሻ ሁሉ ልጆቿ አስገቡላትና ትንሹ ልጅ ሲቀር يعني በጣም እንትን ወደ ጥርጣሬ ፈራሽ ማለት ነው እና አላህ Subhanahu Wa Ta'ala ልጁ እንደሚናገር አደረገላትና አብሽሪ ግቢ አላት ጀነት ነው የምትገቢ እና እሷና ልጆቿ በሙሉ እሳት ላይ ያስገባት ፍርዓውን ረሱል ሰለላሁ ዐለይሂ ወሰለም ኢስራእ ወልሚዕራጅ ሲሄድ ማለት ነው የሷ ሽቶ ሸተተው ማለት ነው ጀነት ላይ ሆና እና ለዛ ጅብሪል ማን ነው የማን ሽቶ ነው የሚመጣ ያለ ሲለው ጅብሪል አለይሂ ሰላም ነገረው እቺ እንደዚህ ነው ታሪኳ ተባለ ማለት ነው ስለዚህ የፍርዓውን አና ረብኩም الأعلى ሲባል ምን አደረገው አላህ Subhanahu Wa Ta'ala ሚስቱ يعني ለፍርዓውን ደግሞ ረቢ ابن لي عندك بيتا في الجنة بلا من الله سبحانه وتعالى أنت أتأجبه لي بيت سرالين بلا دعاء ستارك أصوام جنة تجبالك جنة ستجبال فرعون جن جهنم يجبال إنه هلاشين ما استوى يالبن زي عالم لي تنش قويتنا من هدونا نسأل الله سبحانه وتعالى توفيقه بديناتشن وانا يستن كل ما لا فينو حقاችን መተው ማለት አይደለም حقاችንን መጠየቅ አለብን የትም ቦታ ሆነን ምክንያቱ የግዴታ ነው ላኪን እኛ ቀጥ ብለን ኢማናችንና አቂዳችን ትክክል ሲሆን ነው እኛ መሸነፍ እንችላለን እና ባረከላሁ ፊኩም ወጀዛኩም الله خير نسأل الله سبحانه وتعالى ان يتقبل منا ومنكم صالح اعمالنا سبحان اللهم وبحمدك نشهد ان لا اله الا انت نستغفرك ونتوب اليك بسم الله الرحمن الرحيم والعصر ان الانسان لفي خسر الا الذين امنوا وعملوا الصالحات وتواصوا بالحق وتواصوا بالصبر وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته